ታይላንድ እንደዚህ ነው ያሉት አበሾች። ግን ደስ የሚሉ ታይላንድ ያሉት ህጉ ኃይለኛ ስለሆነ የታይላንድ ህግ ኃይለኛ ስለሆነ አፋቸውን ይዘው ቁጭ ነው የሚሉት። አፋቸውን ይዘው ይሄ እንደዚህ መሰለህ እንዴ? ታይላንዱ በባለስልጣን ስም ሆቴል አለ፣ ፋይቭ ስታር ሆቴል አለ። ታውቃለህ? ታይላንድ አውቃለሁ። እንዲያውም ማነው ታዲያ እዛ ጋር ማናጀሩ፣ ማስተዳደሩ፣ ሰራተኛው ምናምን ማን ነው? አሪፍ አሪፍ ልጆች ናቸው። ልታይ ያሉ ቲክቶክ ላይ እኔ እንጂ አይቻቸዋለሁ። ሬስቶራንት ያላቸው አሉ፣ ጣጣ ልብስና በቃ ሆስፒታል ምናምን ገባ። እነዚህ እንደ አቅማቸው እዛ ጋር ያስታጠቃቸው ባለስልጣን ነው፣ የተማሩ ናቸው፣ ለቻይና ለትምህርት ሄዱ ናቸው፣ ጣሊያን እዛ ምናምን አለ። እነዚህ ጋር ግን ትምሩም የለም ኖሌጅ ያለውም የለም። ዱባይ ውስጥ ያሉም አሉ ደህና ቦታ ላይ ያሉ። ስለዚህ የሚያጋጥማቸው ማነው? እነዚህ ሰው ያሉት አሁን ይህ ሰዓት ይሄ ደስታ ነገ ከነገ ወዲያ የሆነ ነገር ሆነው በሚኖሩበት ሀገር ችግር አስገብተዋቸው ችግሩ ሲገቡ ያወጣቸው ይሄ ህዝብ ያወጣቸዋል። ከባድ እኮ ነው። አሁን ለጅሊ መኒ ላውንደሪ ከባድ ነው። በየትኛውም ዓለም በየትኛውም ሀገር ከባድ። በተለይ አሁን ለዚህ እኮ ነው ዝም ሲባሉ FBI CIA ዝም ሲልሽ ወይም ደግሞ የትኛውም ሀገር እየጠበቀ ነው በደንብ 10 ዓመት ሁሉ ይጠብቃል። አይስዌር ዮዳ የሚነግራችሁ ነገር ግን ልንገራችሁ አይደለም ትሩ ፋክት ዋጫት 10 ዓመት ይጠብቃል። ዛሬ ተናግረናል። ሜቢ ኔክስት 6 months 1 year 2 years የምናየው ነገር ይህንን ነው። የቅናት ነው። እሺ እኛ ይህንን የምንናገር ያው እኔ አንተ ስላልከሆነ እንጂ ኦልሬዲ ምንም በቃ ሲጠበቅ የነበረ ነገር ቢንጎ የተባለ የመጀመሪያ ጊዜ ቢንጎ የተባለ ቢንጎ። እኛ በረኪና እንጠጣም ጋይስ፣ በረኪና እንጠጣም። ግን እነዚህ ልጆችም ከማድረግ ወደ ኋላ ሀይሉ ኢቨን ራሱ በቃ ህይወታቸውን የለወጡበት ነው። በቃ ልሙት ግን ከዚህ ህይወት ልውጣ። እነዚህ እኮ ታሪካቸውን እኮ ብትሰማ ብር ከማጣታቸው ራሳቸውን ሊያጠፉ የነበሩ ልጆች ናቸው። ገብቷል? ተመርጠው ነው በዚህ ላይ በደነፉት ተመርጠው ይቺ ደህናት ይችን ጥራት እንደገና አሁን እኮ 1 ዓመት ሆናቸው እኮ ስሚ፣ ይሄ ሀቅ እንነጋገር። ከ1 ዓመት በፊት ማን ያውቃቸዋል እነዚህ ሰዎች? ኖባዲ ነው ደም ተራ ቁልቁል የነበሩ እዛ አይነገቡ እዚህ ላይ መጡ፣ አይነገቡ ህይወት ታሪካቸውን ተናገሩ፣ አይነገቡ። ስለዚህ ተጠቀሙባቸው። ኢቨን እኮ ስለ አዶናይ እኮ ስነግርህ አዶናይ በማያውቅበት መንገድ እየተጠቀሙበት እሱ ትልቅ ችግር ላይ ነው ያለው። እሱ ጆን ዳንኤል ትልቅ ችግር ላይ ነው ያለው። አዶናይ ትልቅ ችግር ላይ ነው ያለው። ጆን ዳንኤል ነፃ ወጥቷል። ኖ ቶሎ ይኸውልሽ አነገልን ገልጅ ክያ ጆን ዳንኤል ነፃ የሚወጣው አሜሪካ ሲገባ ብቻ ነው። አሁን የአሜሪካ ለምን መሰለህ ኦልሬዲ ንጹህ ጂጂ ቆይ ልንገር፣ እኔ እንትኑ ፋይሉ ስለማውቀው ነው። ጆን ዳንኤል የለቀቁት አውቀው ነው ያስወጡት። ከቲፒ የለም ጋር ተመካ እንትን ነው ዶንት ወሪ። ጆን ዳንኤል አሜሪካ የመምጣት እንትኑ ጨርሷል፣ ቪዛውን ጨርሷል። ቶሎ መውጣት አለበት። ካልወጣ ቃል ምድር ለሰማይ ነው የምልሽ። መቼም አይወጣም፣ አይፈልግም። ካልወጣ የሆነ ነገር ይሆናል። ኖ አይሆንም። ኦኬ ልብ ገዝቷል። ለምን መሰለሽ አሁን ልሱ ጥሩ በባለፈው ሲናገር ሰማሹት። ሰይፉ ፋንታሁን ሾው ሲናገር ሰምተሽዋል። በጣም ይቅርታ አድርጓል የኢትዮጵያ ሕዝብ። ግን ይኸውልሽ 15 ዓመት መፈረድ 15 ዓመት መታሰር የነበረበት ነው በ1 ዓመት ከ4 ወር የለቀቁት። እንደዛ ስትለቀቂ ጂጂኪያ ከመውጣቱ 15 ቀን ሲቀረው ነው እሺ ፍርድ የተሰጠው። 15 ቀን ሲቀረው ዳት ሚንስ ስምምነት አድርጎ ነው የወጣው። ቆይ ልንገርሻ ታየ ደንዳ 7 ዓመት ከግማሽ ተሰጠዋል። ያ እሱ ላይ ልክ አሁን እኮ እዛና እዚህ ጋር ያለው ነገር ልዩነት ግን የጆን ዳንኤል ምን እንደሆነ ታውቃለህ? አሸባሪ እኮ የተከሰተው ተረድቶታል። ሊጠቀምበት ነው። ወጥቶ ምን አደረገበት? ጂጂ 48 ሰዓት እኔ እኮ ጆን ዳንኤል እኮ መክሬዋለሁ። ያሳዝነኛል። ምርጥ ልጅ ነው። ቢወጣ አሜሪካ ቢመጣ እና በጥሩ ልጅ ነው ጆን ዳንኤል። ክፋት የለም፣ ምቀኛ አይደለም። ክፋት ይችላል ግን ፍላጎቱ ያለው ነው። ሊወጣ ነው። እንወራረድ ቡድን እንደነክ 6 ወር ይወጣል። እሱ
ይችላል። ካለበለዚያ ግን ስራ ያለዚህ ስለሆነም የመውጣት ቤተሰቦቹ እንዳሉ ወጥተዋል። እህቱም ትወጣለች፣ እሱም ይወጣል። ግን እያልኩሽ አንድ መሰለሽ ታየ ደንዳ 7 ዓመት ከግማሽ ተፈረደበት። ታየ ደንዳ ምንም ጥፋት አላጠፋም። ፖለቲከኛ ስለሆነና ምንም ይኸውልሽ የሰላም ሚኒስትር ሆኖ የክሱ እንትን አይቼዋለሁ። ነፍስ ወከፍ ጠበንጃ ይዘሃል ተብሎ ነው አይደል? እንደ እስር ቤት 7 አስበሻል? ምን አደረገ መሰለሽ? የሰላም ሚኒስትር ሆኖ መቃወም ሲጀምር ጠበቃዎችን እሱን የሚጠብቁትን ሪሙቭ ተደረጉ። ጀዋር ላይ የተደረገ የእሱ አሁን ለምሳሌ ታይደና ማለት ብቻውን ራሱን የቻለ አንደኛ ጭንቅላቱ መከላከያ አለ። በጣም ጠበቃ እኮ ነው፣ የህግ ምሁር እኮ ነው። ተሰጥቶት ጆን ዳንኤል ግን በአሸባሪነት በአደባባይ እየታየ ከ15 ዓመት እስከ 20 ዓመት ነው የሚፈረደው። ማክሲመም ትሆን ይርዝ ነው። ምንድን ነው ያሸበረው? በእንትን ነው ይኸውልሽ፣ ይሄ በኤቪዬሽን ህግ ነው የምልሽ። በኤቪዬሽን ኢንተርናሽናል ህግ አሜሪካ ቢሆን ኖ ይዶ ሀብቱ ስሚ፣ አሜሪካ ቢሆን አውሮፓ ቢሆን ሌላ ሀገር ቢሆን ላይፍ ነበር የሚፈረድበት ታውቂያለሽ። ከናይ ይኸውልሽ አፍተር 9/11 ኤቪዬሽን ህግ በጣም ጠንካራ ነው። አይ ነው ግን ያንን የሚያስብለው ደግሞ ኢንተርናሽናል ፍላይት አይደለም። በነገራችን ላይ እዛው ሀገር ኢትዮጵያ ነገር ደግሞ ብቻ ግን እነሱ እንዲያውም እኮ የከሰሰው እኮ መንግስት እንጂ እኮ ኤቪዬሽን እኮ አይደለም። መንግስት እኮ ትንሽ ያጠነከረበት እንጂ እነሱ እያልኩሻለው ስምምነት ይኸውልሽ ምን ይደረጋል መሰለሽ ጂጂ፣ ለምሳሌ እነ እስክንድር ነጋ ሲወጡ ምን ነው ኮሜንት ባለኝ በስምምነት ነው የሚል እሱን በኋላ ተነትንላችኋለሁ። ምንም እኔ አሁን የምተነትነው ከንትን ነው ባጠዋ ይኸውላችሁ ኢንፎርሜሽን ነው የሚሰጠው። የማንም ፖለቲካ ፓርቲ ደጋፊ አይደለሁም። የኢትዮጵያ መንግስትን ደግፋለሁ፣ ግዴታ ነው። አሜሪካ ዜጋ መንግስትን አይደለም ህገ መንግስቱን ደግፍ ይሁዳ ህገ መንግስት እኔ የብልጽግና ህገ መንግስት ስለሚመቸኝ እኔ በዲሞክራሲ ስለማምን ብልጽግና እኮ የራሱ ህገ መንግስት እኮ እሱን እኮ ነው የምደግፈው ነው የብልጽግና እኮ ማነው የነበረው ህገ መንግስት እኮ አሁን ቀጥሏል። ኖ አብይ የሚጠቀሙ ነው ይኸውልሽ የኢትዮጵያ የፌዴራል መንግስት ህገ መንግስት አለ። ብልጽግና ደግሞ ራሱን የቻለ ህገ መንግስት አለ። እሱ በዲሞክራሲ ነው የሚያምነው ታውቂያለሽ። ብልጽግና ባለወይ የብሔር ፖለቲካን አያቀነቅንም። የብልጽግና ህገ መንግስት የብልጽግና ፓርቲ እንትናቸው ዲሞክራሲያዊ ነው ታውቂያለሽ። ሀገሪቷ የምትመራው በብሔር ፖለቲካ ነው። ኢህአዴግ ያወጣው ሁለቱ እንደዛማ ብሎ ነገር አይሆንሽ። ህገ መንግስቱን ትቶ ለብቻው የሚያወጣው ህግ የለም፣ አይችልም። ኖ የድርጅቱ የራሱ የሆነ መተዳደሪያ ይኖረዋል እንጂ ፓርቲው አሁን ያሸነፈው ከሆልሽ አሸነፈው ብልጽግና ነው። ብልጽግና ፓርቲ ግን የሚያስከብረው እኮ የኢትዮጵያ ህገ መንግስት ነው እንጂ አይችልም። እንደዛማ ከሆነማ መተዳደሪያ አማርኛ እኮ ትንሽ ይቸግርሻል። መተዳደሪያ የብልጽግና መተዳደሪያ ደንብ ማለት የብልጽግና ፓርቲያቸውን የሚመሩበት አሁን ለምሳሌ የብልጽግና ፓርቲ መንበር ለመሆን ኤኒባዲ መቀላቀል ይችላል በዲሞክራሲ። አሁን ለምሳሌ የብልጽግና ፓርቲ ኢህአዴግ ፓርቲ የሚመራው ግን በህገ መንግስት ማንኛውም መንግስት የሚመራ በህገ መንግስት ኮት ይኸውልሽ ኮት በህገ መንግስቱ ነው መመራት ያለበት። አሁን ህገ መንግስቱን ይቀይረዋል ከሚቀጥለው ምርጫ በኋላ ታዝዣለሽ። ይቀይራል ይችላል፣ ያሻሽላል እንጂ አይችልም። የኢትዮጵያ ህገ መንግስት ስንት ዓመት እንደሆነ ታውቃለህ? ስንት ዓመት ነው? ስ ያውስ 32 ተሻሻለ ተቀየረ። መሻሻል እኮ ማለት ነው። ኃይለ ሥላሴ ያወጡት ህገ መንግስት እኮ ነው ያለው። መሻሻል ማለት በራሱ ህገ መንግስት ተጠቅሞ መሻር ለዛ እኮ ነው። 90% እኮ አሪፍ ነው ጂጂ። 90% እኮ በዓለም አለው እኮ በሴም ነው የሚቀየሩ 5 ወይ 6 አንቀጾች ናቸው። እነሱ ደግሞ ምንድነው የሚደረገው? አመንድ ይሻሻላል፣ ያደርገዋል። እሱን አሁን ያደርገዋል። ያን ሲያደርግ ይሄ ሁሉ የምታየው እንትን ጉድ ነው የሚበል፣ በቃ ውሃ ይበላቸዋል።
ውሃ አንዴ ነው ውሃ ይበላቸዋል ተቃዋሚዎች። የዱባይ ተቃዋሚ እንዳለ ውሃ ነው የሚበላው። በላው ቆይ ውሃው መጨረሻ ላይ ጥርግርግ አድርጎ ይዞ ይህ ዱባይ የምታዩት ምናምን። እኔ ኔክስት ይር የሚቀጥል መቼው ነው ምርጫው 4 ወር ነው የቀረው። 4 ወር 5 ወር ነው ከምርጫው በኋላ 5 ዓመት ሞላ ማለት ነው ከተመረጠ። 2020 እኮ ነው የተመረጠው። ኤኒዌይ ጋይስ ይህ የመጨረሻ ጌም ነው። ከዚህ በኋላ አንዳንድ ትንሽ ኢንፎርሜሽን ልስጣቸውና ልውጣ። ዋናው ቀብር ካለ ተዘጋጅ ለመቅበር እንጂ ለመልስ ሲሉ ቁጭ ብለህ አንተ ንጉስ እያላት ብለህ ትላቸዋለህ። ሲያባርባቸው እንዳሉ ኢንፎርሜሽን እሰጣቸዋለሁ። ኢንፎርሜሽኑ እንደፈለጋቸው አድርጉት። ዳትስል አንድ እንጫወት እስኪ እንለያይ። እሺ የመጨረሻ ዝም ብለን እኮ እኛ ምን ትናል። እሺ ቤተሰብ ይሄ የመጨረሻ ጌም ነው ከጂጂኪያ ጋር። ያው እኛ ከፖለቲካና ከምናምን ስለወጣን ጀስት ኢንፎርሜሽን ነው ሸር እያደረኩ ያለሁት። የምትፈልጉት ውሰዱ። ምን ግሞች ናቸው ለጥሩ እሱ ኦኬ። አንድ ነገር ገለጽ ጂጂ። የታሉ የኛ ወዳጆች? የኛ ወዳጆችም አሽቃባጭ ናቸው ማለት እኮ ነው። ተረዳሽም? የኛ አሽቃባጭ ነው። ለቆማጣ ይሁዳ ለቆማጣ አንደጣት ምን ይባላል? ብርቁ ነው። የኛም ጊፍተሮች አሽቃባጮች ናችሁ። የኔም ጊፍተሮች አሽቃባጮች ናችሁ። ይሁዳ ዳይመንድ ገዝቶ የሚሰጥ ወዳጅ ይስጥክ። አሜን 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 አሜን። እኔ እጄ ገዛዋለሁ። ቢያንስ የመብላለች ለማንኛውም እስኪ ወሬ አብዙ። ሃሽታግ ሌለች ሃሽታግ እንዴት ነው? አልተቃጠልሽም? ወርቁ አይተነ 42 ግራም ለምን የምትቃጠለው ሰው ምን ሆነ? አይ ብዙ ጊዜ ለእንትን ነው ለአማራ ነው የምታገለው ምናምን ስለምትል በዚህ ደረጃ ተሰባስቦ ዱባይ ውስጥ ፋኖ እና ቲፒኤልኤፍ አንድ አልጋ ላይ ሆኖ ጋስ እኔ ግን ግራ የገባኝ 40 ግራም በጣም ብዙ ነው እንዴ? ኖ ጂጂ እንዴ አትቀዳ ጂጂ ደግሞ አንድ በራስሽ በአንቺ አትይዋ በአንቺ ገቢና በአንቺ ኑሮ ማየት በጣም ብዙ ነው። ለእነሱ ብዙ ነው። ብን ያለች እኮ ናት። ኖ $6,000 40 ግራም እኮ ንቀት እኮ ነው ጋይስ። እኔ እንዲያውም 40 ግራም ሰጥቷት ከሆነ ንቋታል። መድኃኒዓለምን ንቋታል። በጣም $6,000 ንቋታል። ለቤታዩ $6,000 ሳምሪ በቀደም ለታ ለልደቴ የት ነው ያለው? እግዚአብሔር ነጭ ወርቅ ስንት ብር አውጥታ ውብዬ እንዴ ነጭ ወርቅ እችን አውቀሽ ነው እንዴ? ለቤታዩ የግራ እየገቡኝ ነው። ለቤታዩ እኮ እሱ እኮ ማለት በህይወቷ አግኝታው የማታውቀው ነገር ከየት አባቷ 42 ግራም ፌክ እኮ ነው። ከሺን እኮ ነበር የምትገዛው እሷ። ሺን እኮ ነው ወርደን የምታደርገው ልብሶቿ ምናምን። እቺ ከካም እኮ ባለፈው 6 ወር 7 ወር እኮ ነው። እና ብዙ ነው ማለት ነው። 40 ግራም ብዙ ነው ለእሷ። ለቤታዩ 200,000 ይረለች አውቀሽ ነው ጂጂ እግዚአብሔር ምስክሬ ነው። አዳምጪ። ቤታዩ $214,000 ነው የሰራችው ላለፈው 214,000 የሰራች ልንገርህ። አሁን ከኛ ጋር ያለውን እንትቶ ችግሩን አውጣና ኖርማል አስበው 90,000 ነው። 90,000 አንዴ ላሳይሽ። አልተረዳሽም። አሁን ይኸውልሽ 212,000 ሰርታ 90,000 ግን መልሳ ሰጣለች። 90,000 ለበል 40 እኮ ናት። ይኸውልህ አዳምጠኝ አዳምጠኝ። አንደኛ ወርቁ አይተህ ነው ማለት ትልቅ ገንዘብ ያለው ሰው ሚሊዮነር ይባላል። በዱባይ 1 ግራም ለምሳሌ $50 በቀደምታ $39 ነበር። እኛ ጋር ወርቅ $39 ነበር። የወርቅ ዋጋ ስንት ነው? ባላሳይሽ ክናምጣ አንዴ ምን አባታችሁ እንድናወራ ፈለጋችሁ? እከኩላ እኔ ከፈለግሽ ነገ አውጥቼ አሳይሻለሁ። የዳይመንድ አይነት ምን እነዚህ ጡሃናም ደሃ በሙሉ እከክ ግማታሞች
ልጅቷን ራሱ እንደዚህ ያደረጋችሁ ነው። እታች እንደዚህ ሰው እንዲንቃት ያደረጋችሁት ምን አባ የገባላት አንበሳ አይበልጥም እንዴ? ዛሬ አፈር ብሎ አፈር ያስበላችሁና ምን አይነት ጉዶች ናቸው? በመድኃኒዓለም ጋይስ ካሮቱ ስንት ነበር? 22 ነው፣ 18 ነው፣ 24 ነው ካሮቱ። ና ይኸውልህ 24 ካረንት አለ። ይኸውልህ አይ ነው ስንት ነው? አይ ቲንክ 22 ስንት ነው የሰጣት? 24 ነው። ኦኬ 4 ከሆነ ላሳያችሁ ነው። ዩኤስ ዶላር ቆይ ላሳያችሁ እዚህ ጋር። ኦኬ 4000 ብር እንኳን አይሆንም። 4000 ዶላር 20,000 እንትን ነው። 20,000 በኤኢዲ በዶላር አስቀምጦልሃል። በዶላር $99 1 ግራም ላስቀምጥላችሁ። የዱባይ ብር ምንድን ነው የሚባለው? ድርሃም። ይኸው እዚህ ጋር አለልህ። እኔ አምጥቼዋለሁ። ይኸውልህ ዋናው ሀሳብ ነው ማለት ጀመሩ። አገር ብሉ። ያው አሳያችሁ እናዞረው። ኦኬ ይኸውላችሁ እዚህ ጋር ይታያቸዋል። ዲፔንድ ፒውሪቲ ይኸውላችሁ 99% ፒውር ከሆነ አራውንድ ኤኢዲ 519 ፐር ግራም 40 ግራም ራፍሊ 20,760 ነው የሚለው በእነሱ ማለት ነው። ኦኬ አንዴ 20,000 ወደ ዶላር ስትለውጠው እዚህ ላድርግላቸው እያዩን፣ ምክንያቱም እንትን እንዲሉ አልፈልግም። 20,760 እዚህ ጋር እንሄድ። $24 ግራም ከሆነ ምን ያህል መሰለሽ? $7,600 ይላል። ኦኬ በደንብ አዳምጡኝ። እሺ እንድታውቁ የምፈልገው ቤታዮ ይሄ ለእሷ ብዙ ብር ነው። የምትረዳው መኪና እኮ $5,000 ነው ኮስት የሚያደርገው ታውቂያለሽ? የቤታዮ መኪና ፎርጌት እጇ ወርቅ የምታደርገው አፓርትሜንት ውስጥ ነው የምትኖረው። $1,200 አንድ ካራት ነው። 21 ካራት ከሆነ $4,500 ነው የሚሆነው። ይኸው መጣልህ 21 ካራት ይደዛ ጂጂ ቆይ ኢንፎርሜሽን ልስጥሽ። ሚስተር እዮዳል ቤታዮ አፓርትሜንት ውስጥ ነው የምትኖረው። $1,250 የራሷ ጉዳይ። እነዚህ ማለሷ እንደ ያምሻል እንዴ? የምትረዳው መኪና $6,000 ነው ኮስት የሚያደርገው። ለቤታዮ 40 ግራም ወርቅ ማለት ረኔች ሴትዮ ሌላ አትመጥነኝም። ወደዛ በመዳሪያ አትመጥንም። አንተ ሰው የሚስት የምትነዳውን መኪና ጋር ስለዚህ ሴትዮ አታረዳሽም። ለህዝቡ ነው፣ እኔ ለህዝቡ ነው። እነዚህ ሙጃዎች አይገባቸውም። ይልቁንስ የተሰጣት ጆን ዳንኤል የሰጣት አንበሳ ራሱ ከ40 ግራም ይበልጣል። ማነው ስሙ? ኤርሜችድ የሰጣት ራሱ ከ40 ግራም ይበልጣል። በዛ እከኩላ ምን አንተ ምን ድሃ ብቻ ነው በቃችሁ። እሺ የፈለገ ይሁን ብቻ ግን አንበሳው ይበልጣል። አይ በእርግጥ ከአንድ ባለ ሀብታ የሚባል ሰውዬ ኤክስፔክት እንደውም እሱም በሆን ኖሮ $40,000 መኪና አውጥቼ ኳ ነበር የማደርግላት። እከክ ድሃ አላየህም? እኛ ታጋዮች ስንትና ስንት ሺህ መኪና ሲገዛላቸው አሁን የሚጠብቀኝን ቤት አሳይሻለሁ። ኢትዮጵያ ተገዝቶ የሚጠብቀኝ እከኩላ እግዚአብሔር ምስክሬን ነው። ንቀቱ ነው እንጂ ጎንደሬ ስለሆነች እሷንም እንደሚያደርጋት እኮ ነው። በጋምላክ እዮዳ እየተሰደባችሁ እኮ ነው። ጎንደሬ አባቷ የሱማሌ ጅግጅጋ ነው፣ እናቷ ኦሮሞ ናት እኮ እንዴ። ኧረ አይደለችም። አሳየው እንዴ አመጣን አምጣልሽ። አባቷ ሱማሌ ነው፣ ጅግጅጋ ነው ተወልዶ ያደገው። ምና የምትቀልጁ አምጥቼ እኮ አሳየሁሽ። የሱማሌ ኮሚኒቲ ግሩፕ ውስጥ እኮ ነው ያለው። ለሱማሌ ነው እንትን የሚለው። አሁንም ጎንደርን አታውቀውም፣ ሂድ አታውቅም። እሷን ጎንደር እንደ አጋጣሚ ለንግድ ስለሚያመች ናሁም ሰናይ ደግሞ እኮ በዶላር አይደለም የገዛው። ይሄን አንዱ ወጥ ቤት ሄዶ ናሁም ሰናይ ከወልቃይት የተፈናቀለ ትግሬ ነው። ባተወይ አማራ አይደለም። የቀበሌ 18 ጎንደርን ያውቃቸዋለሁ።
ቀበሌ 18 የሚኖሩ ከወልቃይት የተፈናቀሉ ወያኔ ከወልቃይት የተፈናቀሉ ትግሬዎች ናሁም ሰናይ ብሎ እንትናል እንዴ? አማራል እንዴ? ትግሬ ነው። ዳትስ ዋይ ናሁም ሰናይ ትግሬ ነው። የቀበሌ 18 እናትን አመጣው እኮ እኔ እኮ በባለው እናቱን አመጣው። ማሜን እኮ እንደዚህ ያስጠመደ ምን እንደሆነ ታውቃለህ? ስለማለት እኮ ታዲያ ኦፍኮርስ አልፈቱትም እስከሆነ አይደል? እኛ ላይ ጨክነን ነው የዛ ሀገር መንግስት። ትግሬ እኮ ነው የተፈታ። እኔ እኮ ባለ ጊዜ ማን ነው እያልኩኝ እኮ ነው። እነ ጃኒ እና አዶናይ ትግሬው እንዳለ ተፈቷ አለኝ። የኦሮሞ ልጆች ዳልቻ እስከሆነ አልተፈታም። ይኸው እኔ እኮ ግራ ይገባኛል። ተሳዳቢው ስድብ፣ አሸባሪው ይፈታል። አሁን ማሜ ምን አጠፋ? ፕሬዚደንት ማሜ ምን አጠፋ? ላለፈው 2 ዓመት 3 ዓመት ምን አጠፋ? ያጠፋው ምን እንደሆነ ታውቃለህ? እየዞረ ናሁም ሰናይም ብሎ ይቅርታ ያለበት ቢካዝ ያቺ እኮ ነው ያስጠመደችው። ከእሱ ጋር ጌም ለመጫወት ፈልጋ ገብታ ናሁም ሰናይን ይቅርታ እንዲጠይቅ አደረገችው፣ አስያዘችው። ግን ነግሬው ነበር ባደወይ ማሜ ራሱ ለምን ነው ይቅርታ የምትለው? እሷ የኦሮሞን ህዝብ ይቅርታ ብላለች እንዴ? እሷ የትግራይ ህዝብ ይቅርታ ብላለች? እንደዛ በረሃባቸው ስትቀልድ ዛሬ እየሄዱ ለእሷ ጊፍት የሚያወርዱላት እኮ የሆነ ሴራ ስላለ እኮ ነው። ከመጀመሪያው አማራን ለማሰደብ የመጣች በአማራ ስም ተደብቃ። ይኸውልሽ ጎንደር ማለት ጂጂ ካየሽ እዚህ ሶሻል ሚዲያ ላይ ጎንደሬ ችያለን እኛ የኔ ጎንደር ልጅ ነኝ። ተወልጄ ያደኩት ጎንደር ነው። ማሜ ጎንደሬ ናት። ገባሽ? ጎንደሬ ተብለው የሚመጡት መማር ጎንደሬ አይደለችም። አባቷ አገው ነው፣ እናቷ ኦሮሞ ናት። ወታደር ነው አባቷ። ባደወይ የስ ኦሮሞ ኤቭሪባዲ ያውቃል በደንብ የቀበሮ ቤት ለምን። ስለዚህ ይኸውልሽ ምን መሰለሽ ጂጂ፣ እየቀለድኩኝ አይደለም። ኦሮሞ ያልሆኑት ስልጤዎች ኦሮሞ ነው ይመጣሉ። አሁን የኦሮሞን ፖለቲካ የሚያራምዱት ከሰማሽ ሶሻል ሚዲያ እንዳሉ ስልጤዎች ናቸው። በጎንደር እየቀለድኩ ልጥራልሽ፣ ስም ልጥራልሽ፣ እኛ ዝም ስንል ልጥራልሽ ወይ አይደለም እንዴ? በኦሮሞ ስልጤዎች ተሸክሞ እዛ ካናዳ ያስገባው አንድ ታውቃለህ? ማሜ የሚባል ግብጽ ማሜ ፕሬዚዳንትን ግብጽ ቁጭ አድርገው እሱን አሜሪካን ያስገቡት ተሸክሞ ይኛል። ፕሬዚዳንት ማሜ እኮ የሙባረክ ወንድም እኮ ነው። ስልጤ እኮ ነው ማሜ። ቢሆንም አፉን በኦሮሞኛ ፈታ ያደገ ነው። ትክክል ኦሮሞውን ትክክል። ይኸውልሽ ልልሽ የፈለኩ ምንድን ነው ይሄ ጎንደሬዎች አይደሉም፣ ውሸት ነው። አማራም አይደሉም፣ ጎንደሬዎችም አይደሉም። እዚህ ጋር አሁን ዘገየ ገብረ ጻዲቅ ትግሬ ሃሽታግ ትግሬ ናት ታውቂያለሽ? ጌታ ምስክሬ ነው የምልሽ። ጌታ ምስክሬ እኔ ትግሬ ናት። ማያ ጅቡ አንበሳ የምታወርድለት በየቦታው እየሄደች ለምን ይመስልሻል? አይደለም ወሬዋ በሙሉስ እኛ ሰሜኖች ኦፍኮርስ ይኸውልሽ እኔን አሁን ሰሜኖች የሚል የለም። ገባ? እኔ የተጠመድኩት ስላጋለጥኳቸው ነው። እኔ ይኸውልሽ ብር ሰጥቼ ነው ቀርቤ ነው ያሳለሁ። ፎቶዋን አምጥቼ ለጠፍኩላት። ትግሬ እንደሆነች እና ቤተሰቦቿን አምጥቼ ለጠፍኩላት። አበደች፣ አለቀሰች፣ እንትን አለች። ምን ሲዘን ነው ባዲ ዝም ብላ እነ እያጅቦ ይኸውልሽ መከተል አለብሽ። ጂጂኪያ ብሩን ነው መከተል አለብሽ። አያጅቦ ድብን ያለ የኢትዮጵያ ኤርትራዊ ነው። አያጅቦ ታውቂያለሽ? ትግሬ እንኳ አይደለም ኤርትራዊ። ቤተሰቦች ኤርትራ ትግያው አንድ ኤርትራዊ አያጅቦ አንድ ናቸው። በግን ትግሬ ይኸውልሽ ግን በሆነም ቤተሰቦች እንዳሉ ኤርትራ ነው ያሉት፣ እህቶቹ እንዳሉ ኤርትራ ነው ያሉት። 100% እኔ እኮ አይደለም ጂጂ፣ እኔ ይኸውልሽ እኔ ስለማውቅ ነው ብር ሰጥቼ ገብቼ ተጠግቼ ነው ያገኘኋቸው። አይ ነው ለኔ እኮ ኮስት 400,000 ብር እኮ ነው ኮስት ያደረገኝ እንጂ የእሱን ትክክለኛ እንትኑን ለማምጣት ረፍ ይሉኛል እንዴ ወደ ምን መሰለሽ አሁን አማራው ጂጂ በጎንደር ስም ይመጣሉ። 90% ጎንደር ከብልጽግና ጎን ነው ታውቂያለሽ ወይ? እንዴት አሁን ቆይ ያያጅቡና ኤርትራዊ መሆን በምን አወቅ? ኧረ በተይ በእናትሽ ለኔ ያያጅቡን እኮ 7 ዓመት እኔ እኮ ከ400,000 ብር በላይ ሰጥቼ ነው። ብር ከሰጠሽው ይዤዋለሁ በደንብ። እኔ እኮ ለዚህ ህዝብ እኮ ይሄ ሀገር እኮ ኤርትራውያኖችን እኮ ይሰድባል። ፌክ ነው። የመሀሪ ቤት ሞዴሬተር ነው።
የሚኪ ቤት ሞዴሬተር ነው። አንቺ በትግረኛ የሚያወሩትን አታውቂም። ይኸውልሽ ለማስመሰል ትመጭና ምን ያደርጋሉ መሰለሽ? ለማስመሰል ትመጭና ለምሳሌ ሃሽታግ ብሎክ ፍታት በይው አለች። አልፈታትም። ለምን አንቺ በትግሬነቷ መኩራት አለባት። ከአማራ አንቺ ትግሬ ነሽ እንዴ? ሃሽታግ የጆከር ሙያ ያያችሁ ዘገየ ገብረ ጻዲቅ ትግሬ እንደሆነ በደንብ መረጃ እሱ ነው። እዮዳ ጆከር ማለት አታውቀውም። መጀመሪያ የመጡት ዳልቻ ይዞት የመጣው ነው ቤት ነው። ኦኬ ጆሃንስበርግ ነኝ ብሎ ነው የመጣው። እዚህ ልህ እንደሆነ የክሪስ ብራውን ፎቶ ሆኖ ግን የመጀመሪያ የድሮ ቲክቶካችን ላይ እዚህ ልህ እንደሆነ በቀለበት ነበረ ፕሮፋይላችን ገስት ስትገባ እንዲህ ሙሉ አልነበረም። የኔ እናት ተጋሩ አገኘን ብለን እሱ ዳልቻ እኛ ሆነን ቅጥቅጥ እናንተ ድሮ ማለት ነው። እኔ የማውቀው በተጋሩነቱ ነው። እግዚአብሔር ምስክሬ ነው። በተጋሩነቱ ነው የማውቀው። የሆነ ሰዓት ላይ ክርብት ብሎልህ እሱ አይደለም። ከዛ ምን ይለኛል? ይርግ እንደዚህ ብሎ እንዲራገጥ በቪዲዮ አውርቶኝ እኮ ነው ያዝኩት። በደንብ ነው አለው። በደንብ አለ። እኔ እኮ በጣም ሰልዬ ገብቼ እንትን እያረኩኝ በጣም ከድር በሚያዝበት ጊዜ ደወልኩና ውጣ አልኩት። እንደሚያዝ አውቅ ነበር። ያስገባሽ እኔ ደውዬ ጆከርን ውጣ ብዬ በደንብ መጨረሻ ላይ እና ታውቃለህ እንደዚህ መልኩ በደንብ እና አሁን እዚህ ላይ የምታቸው ፎቶዎች ትክክል አይደሉም ማለት ትክክለኛ ነው። ዘገየ ማለት ያንን እንደዚህ ወጣቴ እኮ ነው እንዴ? ራሱ ነው ዘገየ ማለት ጆከር ዘገየ ማለት ይሄ በዝም ብትምታዩት ነው። መንግስትን በደንብ ያውቃል። ስሚ ይመላለሳል እኮ ኢትዮጵያ እኮ ይመላለሳል። እንትና ማናት ሳራ ላበሻ ቤት ነው የሚውለው። በቀደም የሆነ ሰው ምን አለኝ እዛ ቤት ውስጥ ሳራ ላበሻ እዛ ጋር ተሳስታ ባለፈው ምን አለች? እንደለመድከው በቃ መታ እዚህ ጋር ብሩን ትወስዳለህ አለች። ቪዲዮ ቀድቻቸዋል። ይመቻቸው። ይኸውልሽ አንተ እሱ ለሪኮርድ አንተ ነህ የላክልኝ ታዲያ? ስሚ አዳምጪኝ። አንተ ሙጃሂድኛ ነው መሲ ብሪጅስቶን እና ዘገየ ገብረ ጻዲቅ ቤተሰብ ዘመድ ናቸው። የደም ዘመድ ናቸው። መሲ ብሪጅስቶን እና ዘገየ ገብረ ጻዲቅ የደም ዘመድ ናቸው። ፖለቲካውን ማወቅ አለብሽ ጂጂ። የኦሮሞና የአማራ ፖለቲካ በማን እንደተያዘ ታውቂያለሽ? የኦሮሞና የአማራ ፖለቲካ ሲመጣም ጅማረው ይህን እንግዲህ አሁን እኔ ከፖለቲካው ስለወጣው በደንብ አሳይቻቸዋለሁ፣ ጨርሻለሁ። ከአሁን በኋላ ምክንያቱም አሁን ማን እንደሚታገል ዘመነ ካሴ ኤርትራ ነው ያለው። አሁን ከኤርትራ ጋር እየሰራ ነው። ስለዚህ አሁን ማን ለማን እንደሚታገል አላውቅም። ጎጃሜ ነው የፖለቲካ ጉዳይ ነው፣ ችግር የለም። አላውቅም። ስለማላውቅ ግን ዘራችን ኦሮሞን ዘራችን ትግሬ ነው የሚሉት እዚህ ላይ ያሉት ሰዎች ትክክል እንዳልሆኑ ወያኔ ከባድ ህዝብ ነው። ይኸውልሽ ይሄ ዲጂታል ወያኔ ብርጅስቶን መጣች። አንተ አያት በቃች። ብርጅስቶን አይስኮን መጣች እንዴ? ይኸውልሽ ይመቻቸው። አሁን እነዚህ ሰዎች አንቺ ዘመድሽ ነው እንደ ጆከር ለሀገራቸው ይኸውልሽ ነገርማ ከእነዚህ ሰዎች ጋር ቀልቀል እንደ ብርጅስቶን ለትግራይ የታገለ ሰው አለ ቲክቶክ ላይ ለቲዲኤፍ ያለ ሁሉ አማራ። ስለዚህ ዛሬ ይኸውልሽ ዲጂታል ወያኔ በደንብ አድርጎ ትሬን አድርጓቸዋል። ጎበዞች ናቸው እነዚህ። ግልብጥ ይላሉ። ይህን እንዴት አድርጎ መግባት እንዳለበት እንዳለ አሁን የሶሻል ሚዲያ አማራ ፖለቲካ የሚቆጣጠረው ቲፒኤልኤፍ ነው። ወደድሽም ጠላሽ አብዛኛዎቹ የጎጃም አማራዎች ናቸው የተቆጣጠሩት። እንትኑ ሶሻል ሚዲያውን ካይሽ ቲፒኤልኤፍ ናቸው። ወርዶ ደግሞ ጌታቸው ረዳ ዘመድ ነው ማለት ነው። ኦፍኮርስ በባለፈው እኮ አምልጦት ከድር ጋር ሲጣላ መኪና ገዝቶ ኢትዮጵያ እንደሚመላለስ ራሱ ከራሷን ሰክሮም እኮ ይኸውልሽ ቤታጣል ዘገየ በጣም እና አንዳንዴ ሲሰክሩ ሰው ምን መሰለሽ ሰው የሚመለከተው ስድቡን ነው። አሁን ኦሮሞ ሲሰደብላቸው ፖለቲካ ነው ብሎ በቃ ደስ የሚላቸው አሉ አይደል? አሁን ይሄ ያልገባው ምስኪኑ ዝም ብሎ በቃ ላይ ኦሮሞ ስለተሰደበለት
ያሸነፈ ይመስላል። ዘገየ ገብረ ጻዲቅ ትግሬን ሲሳደብ ሰምተሽ ታውቂያለሽ? ሁሌ የሚሳደብ ስሚ፣ ከኤርትራው ጋር ሲጣላ ኦሮሞን ነው የሚሳደበው። ከስልጤ ጋር ሲሳደብ ኦሮሞን ነው የሚሳደበው። ከትግሬ ግለሰብ ጋር ሲጣላ ኦሮሞን ነው የሚሳደበው። ሁሌ ካየሽው። ኦኬ። እነ ዘገየ ገብረ ጻዲቅ የዱባይ ጀማ ውስጥ ናቸው። እንዴት ነው ታዲያ ከወርቁ አይተነው ጋር ሊስማማ ይቻላል? ወርቁ አይተነው እኮ በጣም ኮምፕሌክስ ነው። ወርቁ አይተነው ጎጃም ከቲፒኤልኤፍ ጋር እየሰራ ነው። ከመጀመሪያው ከእነሱ ጋር ነው የሚሰሩት። ከመጀመሪያው ሰኔ 15 ላይ እነ ዶክተር አምባቸውን ማን እንደበላ ታውቂያለሽ? እነዚህ ሰዎች እኮ ከመጀመሪያው ጀምሮ ስትራቴጂ አላቸው። ለምን ነው ሽኔ ላይ የሚናደዱት? ወይ ይኸውልሽ እኔ ላይ አሁን ብከፍትላቸው ተመልሰው መጥተው የኔ ውሻ አንተ ተሰበሰቡ። አያጅቦ መጣ፣ ብርጅስቶን መጣች፣ ሃሽታግ መጣች፣ ጆከር መጣ፣ ተሰብስበዋል። አይድላችን ዛሬ አሁን ይደምልሽ አሁን ይኸውልሽ አሁን ወደ አንቺ ይመጣሉ። እንደምንም አድርጎ ከአንቺ ጋር ለመታረቅ ይሞክራሉ። አንቺ ደግሞ ካልተቀበልሻቸው ደግሞ አሁን እኔ ብከፍትላቸው ይመጣሉ። እኔ ደግሞ ብከፍትላቸው እነዚህ ሰዎች ባተወይ በጣም ትሬን የተደረጉ ጆከር፣ አያጅቦ ይኸውልሽ እነዚህ በደንብ ትሬን የተደረጉ ቲፒኤልኤፍ ያሰለጠናቸው ጃፒን ብትይ ዘገየ ገብረ ጻዲቅ እሱን ከሰውነት ቆጥ ሰው ጥራ ቤት ራሱ መጣ እንደ በመዳን ያለ ጃፒቶ አልተረዳሽም። ይኸውልሽ ለምን ደረጃ አለ? ቆይ ደረጃ አለ። ደረጃ ገና ከሰለጠነ ጃፒቶ ወይ በሚሆንብኝ ይሁዳ እኔ እጅግ እግሬ ይሰጣል ለቤቱ ውስጥ ለቤቱ እነዚህ ይኸውልሽ እኛ እኮ 8-7 አንቺ ቆይተሻል። እኔ 7 ዓመቴ ነው። አንቺ ቆይተሻል እዚህ ላይ ታውቂያቸዋለሽ። ያጅቦን መቼ ነው የምታውቂው? ኦኬ አንድ ላይ ነው የመጡታል። ከማን ጋር? ዘገየም መቼ ነው የምታውቂው? ኖ አታውቂውም ነበር ማለት ነው። ወደ እንትና እሱ ወደ ቲክቶክ ነው የመጣውን ነው የምታወሪው። ወደ ቲክቶክ ክለባውስ ላይ ደግሞ እኔ እንዳለ ክለባውስ ላይ ምንድን ነበር? ትግሬ ነበር ክለባውስ። እንደዛ ሰምቻለሁ። ቲክቶክ ላይ ትግሬ ነበረ። ይወዳ በምን ክለባውስ ሲመጣ ነው ሲመጣ የመጀመሪያ ሲመጣ ዋናው ምንድን ነው? በቃ ላይ ኦኬ ይኸውልሽ አማራውን የሚለውን ይዘውት ተቆጣጥረውታል። የተቆጣጠሩት የዱባዩ ቲፒኤልኤፍ ነው። ዲጂታል ወያኔ ምን እና ሀብታሙ አያሌውን ኢትዮ 360 ሲሰጥ የነበረው ማን ነው? ይሄ እውሩ አይደለ እንዴ? ቴዎድሮስ የሚባለው ሰው ያን እንደሚመራቸው ልልሽ የፈለኩኝ እኔ ከዚህ የአማራ ፖለቲካ ህይወት እኔ አያገባኝም እጀን። ምክንያቱም ማን እንደሆነ ይታወቃል። ለምንድን ነው ጠበቅ አድርገን ማትይዘው? ዋይ ቢካዝ ይኸውልሽ አማራው ላይ የተሰራው ስራ ከባድ ነው። አንደኛ ኢህአዴግ አንቺ በረከት ስምኦን ነበር እኮ ሲመራ የነበረው የኛ መሪ በኢህአዴግ ጊዜ እንዴ በጣም ይኸውልሽ ቲፒኤልኤፍ በኃይለኛው አማራ እንዳይነሳ አድርጎ ሰብሮታል። አማራ አይነሳም። በቃ ግዳዩ አይነሳም። ያለው አማራጭ አማራው ከብልጽግና ጎን መቆም ነው። አማራን ነፃ ሊያወጣው የሚችለው ዶክተር አብይ አህመድ ነው። ሃሽታግ አሁን እዚህ ጋር እንትን አውርዱ፣ ወሬ አታብዙ፣ ቀጥቅጡት፣ እየወዳብን የምን ጎሬ ብቻ አማራው እንዳይነሳ ተደርጎ ተሰርቶበታል። ለአማራ መታገል ኪሳራ ነው፣ አንቺን ያጠፋሻል። ስለዚህ አማራውን የትኛው የት ሄዱ ነው የአማራ ታጋዮች እንዳለ በተለያየ ጎንደር የሚባሉት ይገደላሉ አለ። ናሁም ሰናይም ጎንደሬ ተብሎ ተገደለ። ሻለቃ ውባንተ ተገደለ አይደል እንዴ? ጎንደሬ ነው። ዶክተር አምባቸው ጎንደሬ ነው። ጎንደሬ ከሆንሽ በአማራ ፖለቲካ ውስጥ ቲፒኤልኤፍ በኃይለኛው ጎንደሬ ታውቃለች፣ በሀገሩ አይደራደርም። ጎንደሬ ወዳደር አይደለም፣ አያሽቃብጥም፣ አያስመስልም። ስለዚህ ፌክ የሆነ ጎንደሬ መግዛት አለባቸው። እንደነ ቤት ታያሉ ፌክ የሆነ ጎንደሬ ያመጡ በናናን አጠፉት። ፌክ የሆነ ጎንደሬዎች አመጡ። እሱ ልጅ ጎበዝ ነበረ። ፎቶው ምናምን ተነጠፈበት እስከነ ቤተሰቡ ፈረጠ። ትግሬ ነው ልዩ ግን ጎበዝ ነበር። ግን አክሰንት እኮ ወደዛ ሄዳል። አደገኛ ይኸውልሽ የአማራ ፖለቲካ ቲፒኤልኤፍ ከመጀመሪያው ነው የያዘው። አሁንም ይዞታ በምን ትክክለኛ ከሆነ ስሚ
ጂጂ አሁን እኔ ሰሞኑን የአማራ ልጆች ትግሬን ተሳደበ ብለው ወያኔን ተሳደበ ብለው ዘመቱብኝ። ተመልከች፣ አማራ ኮተንፖት አማራ ወያኔን ተሳደበ ብለው እንዳለ እኔን የሚያሳድዱኝ የአማራ ብሔርተኛው ደደብ መሆናቸውን ምታውቃቸዋል። እንዲ ያልተጋራ ብሎ ቀርጋቸዋል እንዳለ ቦልቂያቸዋል። ጨርሻለሁ። እኔ ጨረስኩ። ብርጅስቶ ምን አደረገች? ብርጅስቶ እኔ ልሽ ብርጅስቶን እኮ ትግሬነቷን አልደበቀችም። እኔ ባደወይ ትግሬነታቸውን ሳይደብቁ ሴራ የሚሰሩ ይመቻቸው። እኔ እኮ እንደ ምን አገባኝ? ይኸውልሽ አሁን ጂጂ ኦሮሞ ነሽ፣ ብዙ ፖለቲካ ሰርተሻል። በአማራ በትግሬ በምናምን ግልጹ ነሽ ነው የመጣሽው፣ ራሽው ነሽ ነው የመጣሽው። ያለ ፖለቲካሽ ልዩነት አለን ናቸው። አቤሲኒ ናቸው። በጣም የፖለቲካ ልዩነት አለ። እዚህ ጋር ስለተቀመጥን አይደለም፣ ፖለቲካ እያወራን አይደለም። ግን ተደብቀው እኔ የቦሎካቸው እኔ ምን አገባኝ? እኔ እኮ አያገባኝም። አሁን ፋኖ ይምራ ኦነግ ይምራ እከሌ ይምራ አያገባኝም። እኔ እኮ አሜሪካ መጥቶ አይምራ እንጂ እኔ ከኔ ጋር መረጃህን አውጣ ይልሃል። አውጥቶማ ሳይቷችኋል አይደል? ከዚህ በላይ ከዚህ በቃ ዮርዳን ጨረስኩ። ይኸውልሽ ጂቦ ዮርዳን አይሮኒ ጁ ነበር ውሻ የነበርክ ተጠቀምኩበት። ተጠቀምኩ ዮርዳን ዘገየ ገብረ ጻዲቅ የኔ ውሻ ነበርክ ተጠቀምኩበት። ዮርዳን ሃሽታግ ኤጋ መጣ ስሚ ንጉስ እየወዳብ ሺህ ዓመት ንገስ እያለች ጊፍት እየሰጠች የኔ ጀነራል ነበረች። አላወቀችም ግን እኛ ከኋላ እየሰልናት እንደነበር ደሜኔስ ማንነቷን ሳው ስዘረግፍባት መሳደብ ጀመረች። ከፖለቲካ ራሴን አግልያለሁ። እኔ ነኝ ያገለልኩሽ። ትግሬነትሽን ፎቶሽን ስለጥፍብሽ የት እንደምትኖሪ የት እንደምትሰሪ የት እንደምትኖሪ ምናምን አውቃለሁ። ግን ሳያት ምን የምትጠቅምሻለች? ዝም ብላ ተራ እንትን ናት። ተራ ሴት አላሪ ናት። ተራ እንትራን ብታዩ ቤታዩማ ምን እንትን ይህ በቃ ፊቷ ምናምን ብታዩ ጌታ ምስክሬ ነው። ተራ በቃ ተራ ሸልኝ ጌታ ምስክሬ ነው። ጂቦና ጆከር አስጠግተው ለቨል 32 አስገቧት። አንበሳ በመቀበል እሷን የፈለገችው እውቅና ነው። እኔ ትንሽ አምሶሪ ስለማጠቅም ነው። ምንም ነገር ስለሌላት ፑሽ አንበሳ ፑሽ 33 አለቀባት። የላትም ነው ሞር እንዴ ጆከር የእሱ አንበሳ የሚሄደው ለዘገየ ገብረ ጻዲቅና ለጅቦዬ ነው። ባደው ይኸውልሽ ጨርሻለሁ። እንዳ አቡ ፋኖ አቡ መሐመድ ሰይድ ፋኖ ዮርዳን አያጅቦ ኦሮሞ ነው። እናቱን አምጥቼ አባቱን አምጥቼ አሳየኋችሁ። ከፖለቲካ ወጥቻለሁ ትያለሽ ሳጋልጥሽ። አንዴ ሰሜናዊ ስትሉ አንዴ ፋኖ ስትሉ፣ አሁን ተመልከቱ እንግዲህ ጆከር ሃሽታግ ጅቦ መሲ ብርጅስቶን ጉቺ መሲ ይኸውልሽ መሲ አሁን ህይወቷን እየኖረች ጨርሳለች፣ ግን አልወጣችም። ይኸውልሽ በቲፒኤልኤፍ ፖለቲካ የሆነ የምታገለጊና ከዛ ደግሞ ስሊፐር ትባያለሽ። ስሊፐር ማለት ትተኛለሽ። ምን ማለት አሁን መሲ አሁን በአማራ ውስጥ ቤታዮን ሀንደል የምታደርግ መማር ብትይ ይህን የአማራ የሚባል መሲ ብርጅስቶን አለች። በጣም ይገርመኛል። ግን አሁን የነሱ እንደዚህ አብሮ እንደዚህ ምናምን ስታያቸው ግርም ይለኝና አያቸው እናዘቃለሁ በጣም ባዶ ቤታዩን መሲናት ጉሩም አድርጋ ያርጉሻል። ኮልኮሌ ምን መሳይ የሚፈልጉት ወዳደር ይፈለጋል፣ ገንዘቡ ድሃ ይፈለጋል። ተረዳሽ? እኔን እኮ ሞክሮ እኮ ሲያቀታቸው ያገናኛቸው ብዬ እላለሁ። እኔን ሞክሮ ሲያቀታቸው ሄዱ። እንደማልገዛ ሲያውቁ ሄዱ። ምን መሲ ብሪስቶን እኮ የኔ ሞዴሬተር ነበረች። ቀንደኛ እነሱን ግን ያገናኛቸው ገንዘብ ይመስለኛል። ምክንያቱም እዛው ቢዝነስ ስላላቸው ሁሉ ገንዘብ ብቻ አይደለም። ለምሳሌ አሁን ዋኖፊ የሚባለውን ታውቂዋለሽ? የመሲ ብርጅስቶን ቦይፍሬንድ እሱ ነው ሱቅ ላይ ከፈተላት። በባለፈው ቦለቀችኝ። ስሙን ስጠራው እንዳትቦልቅኝ እንደገና ዋኖፊ ነው የሚባለው። ዋኖፊ ይባላል። ሰው ተያይዘዋል።
ብዙ ሰው ፍራውን ነበር የመሰላቸው። ፍራውን አይደለም የከፈተው፣ ዋናው ፌን የከፈተው። እነዚህ ማፊያዎች ናቸው። በቃ ማፊያዎች። ግን የእነሱ ማፊያ የገረመኝ ግን ለምንድን ነው ማውጣት ያልፈለገችው? ፕሮጀስቶን ኦልሬዲ ሰው አውጥቶታል። ሌላ ሰው ምን ችግር አለ? ችግር ይፈጠራል ከታመመ። እኔ አሁን ይኸውላችሁ ጋይስ አትፍሩኝ እሺ። ስለወጣው ከፖለቲካ እንደፈለጋችሁ ተግማሙ። ኢንፎርሜሽን ብቻ ነው የምሰጠው። እየተከታተልኩ አላሳድዳችሁም። ጨርሻለሁ። ህዝቡ እኮ ያውቃል። ባደወይ ጂጂ ህዝቡን አይቷል። ህዝቡ ግን እንዳልሽው አሁን ሰምቷል። የሚነቃበት ጊዜ አለ። ሲነቃ ደግሞ ወደ ተግባር የሚተገብርበት ጊዜ ይመጣል። የዛን ጊዜ ለእነዚህ ሰዎች ክፉ ነው። አሁን ህዝቡ ያውቃል። አሁን ስለማንም ያውቃል። ህዝቡ ማን ተከፋይ እንደሆነ፣ ማን እንደሚከፍለው፣ ማን እንትን እንደሚል፣ ከማን ጋር እንደሚሰራ ሁሉ ያውቃል። አንቅተናቸዋል። 7 ዓመት ነቅቷል። አማራውን አንቅቸዋል። አማራው ያውቃል። ስለሚያውቅ አማራው ማን ዱባይ ላይ ያሉ ሰዎች ምን እንደሚሰሩ ምን እንደሚያደርጉ አዳምጪኝ። መሲቴ መብትሽ ነው። አንቺ መሲ ማከብርሽ ትግሬ ስለሆንሽ ትግሬነትሽን ደብቀሽ አይደለም ሴራ የምትሰሪ። አንቺ በነብሳቸው ነው የምትጫወች። ተጫዋችባቸው። ይthink ዱባይ ውስጥ ህጋላ አይደል? ዱባይ ውስጥ እነ ሙኒት እነሱ የሚሰሩት ወንጀል ለምን ይመስልሻለኝ? ሌላው ሲሰራ በአንዴ ነው የሚታሰብ። ለምን ነው እነሱ ወንጀል እንደዚህ የሚሰሩት? የሰው ፓስፖርት ለምን ይቀማሉ? ሰው እኮ ያግታሉ እኮ ዱባይ ውስጥ እኮ ሰው ያግታሉ። ይህ ሀፒ የሚባለው በአደባባይ ሴት ልጅ አልደፈረም እንዴ? ምን ሆነ? ለምን ይመስልሻል? ዋይ ቢኮዝ ከመንግስት ጋር መንግስት ውስጥ ያሉ ሰዎች ጋር ስለሚሰሩ ነው። አይተናል ባይናችን። ሀፒ በአደባባይ ሲደፍራል ቪዲዮ ተለቋል። ሙኒት በአደባባይ ነው እንትን የምትለው ሙኒት የምትባለዋል። እነ መሲ ብርጅስቶን በባለፈው ሱቋ ላይ ሰው ደብድባ ስታባራ አይተናል። ዱባይ ህግ አለ። ዱባይ እኮ በጣም ነው ይባላል። ደብድባ ከሱቋ እኔ ግን የተኛለት ገስ ኦኬ። ከልጆቹ ጋር ከሆንኩ በኋላ ብዙ ነገር አውልቶኛል እኮ እነዚህ ሰዎች አሁን እኔ ምንድን ነው የብልጽግና መንግስት ምን ያህል ዶክተር አብይ አህመድ አለበት የለበትም የሚለው እናንተ መርምሩ። ዱባይ ከብልጽግና ከኢትዮጵያ ጋር ጥሩ ሪሌሽንሺፕ አላቸው። እነ ዘገየ ገብረ ጻድቅ እነ ወርቋይተን ለፋኖ ገንዘብ የሚያሳትቁት ዱባይ ተቀምጠው ነው። እስኪ መንግስት እውነት ፋኖ ለመንግስት ስለሚሰራ ነው እንጂ ፋኖ ከመንግስት ጋር ስለሚሰራ ነው እንጂ አስበሻል? መንግስት ኢትዮጵያን ለመገልበጥ መንግስትን ለማፍረስ ዱባይ ተቀምጠው ጀርመን ተቀምጠው ገንዘብ እያሰባሰቡ በንግድ ባንክ ይልካሉ። ዩ ቲንክ ዲስ ኢዝ ኖርማል? ከመንግስት ጋር ስለሚሰሩ ነው። የብልጽግና መንግስት የሚፈልገውን ነገር እያገኘ ነው። የኮሪደር ልማት ይሰራበታል። ለፋኖ የምትልከውን ብር የኮርኒስ ልማት ይሰራበታል። ዶላር ይፈልጋል። ድሮ ምን ይባላል መሰለህ ሰፈራችን ውስጥ የሆኑ ሰውዬ ነበር እንደዚህ ማለት ስልጣኔ በሌለበት ሰዓት እንደዚህ ነው የሚያወሩ እና ሰው ይንቃቸው ነበረ። ከዛ ቀይ ሽብር የአባ እየተባለ ሰው እየተደቀመ ሲገደል ሁላ ማን ነበር የሚባሉት? አቶ መኮንን እንዲህ ብለው ነበር፣ አቶ መኮንን እንዲህ ብለው ነበር እያሉ በመጨረሻ እሳቸውን ማመንጀሩን መጠየቅና መረዳት ጀመሩ ይባላል። እና አንዳንድ ጊዜ ይሁዳም እንደዚህ ሲያወራ እንደ ቀልድ የምታዳምጡ ሰዎች እኔ እንኳን ኤክስፔሪንስ ስላለኝ እንደዚህ አይነት ነገር የማዳምጠው እኔ ጊዜ ሰጥቼ እውነት 8 ወር ወርወራ ልውሰድሽ። ገባችሁ? እኛ የምንሰማው የምናውቀው ነገርም ስላለ እንደዚህ አይነት ነገር ደግሞ ስለሚፈጠር ይፈጠራል። ለእናንተ አሁን ይሄ ወጣ ገባ ሆይ ማለቱ እዚህ ጋር አንዱ ሀቀኛ ታጋዮች እኮ አላቸው። ናሽታግ እኮ ሀቀኛ ታጋይ ልትሆኚ ትችላለሽ። ዘርሽን ብትለውጭ የተደብቀሽን ብትናገር መች ስለ ድምፅ የሌላቸው ድምፅ ነሽ። ግን ሌሎቹ የሚያደርጉትን ነገር ግን አንቺ አታውቂም። የእኔ ቆንጆ በነገራችሁ ላይ እነዚህ ሰዎችን
ስለምጠላቸው የገቡበት ለገንዘብ ብላችሁ የገባችሁ ህይወታችሁን የምታጡበት በኋላ ዋጋ የምትከፍሉበት ምን ይባላል መሰለኝ ወዳ ወጣቶች ድሮ ነው ይባላል። ድሮ ይሄ ሰዎች በሚገደሉበት ጊዜ የለም ዝም ብለው ወጣት ዝም ብሎ በሚገደል በደርግ ጊዜ አንዱ የአባ የሆነና አንድ ወጣቶች የተሰበሰቡበት ቤት ሲሄድ ጨለማ የሆነ ደርግ አንድ ላይ ነበር የሚረሽናቸው ሲወጡ ወይ ትምህርት ሲሄዱ ወይ ተጠራርተው ሲሄዱ። ግን ከዛ መሀል አንዱ ግን የአባ ነው። አንዱ እኮ አንዱ ወይ እናቱ ትደፋለች ወይ እህቱ ትደፋለች። ግን አንዱ ነው ያንን ነገር ያለ እዛ ነገር ውስጥ ያለው እና አንዳንድ ጊዜ የምትመርጡት ጓደኛ የምትይዙት ጓደኛ አብራችሁ የምትውሉት አሁን እናንተ እዚህ ተሰብስባችሁ ቲክቶክ ላይ ወይ 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 ስትሉ ከመሀላችሁ አንዱ ግን ስራውን እየሰራ ነው። እናንተ በማታውቁት ባላሰባችሁት መንገድ አሚን የሚን ቆንጆ እና ድምፅ መሆን ሌላ ነው። ተንኮል ሲሰራባችሁ ደግሞ ሌላ ነገር ገብቷችኋል። ስለዚህ አንዳንዱ በቃ የፈለገ ይምጣ ብሎ ጫካ ይገባም። አንዳንዱ ደግሞ የፈለገ ይምጣ ቤተሰብ ይለፍለት ወይም ደግሞ የደህና ልብስ ለልበስ ከዛ ወደ የራሱ ጉዳይ ነው የሚላል። አንዳንዱ ደግሞ ያቅ ግን ለማንኛውም እኔ ከደም ንጹህ ብዬ ነው ማለት ያለ የማታውቁ ልጆች ምንም እንጀራ በላለ ብላችሁ ምናምን ገደል ውስጥ አትግቡ ነው የኔ መልዕክት ሆን ነው። ዛሬም ነገር እናስተላልፍላችሁ እንደሱ ነው። ምክንያቱም መበላትን አልፈልግም። ይሄ እኔ ያካሄድ ነው። እኛ እንበላለን አናስፈላለን። ምክንያቱም ከሞትንም ከኖርንም በራሳችን ሀቅ እንኖራለን እንሞታለን። እኛም ባምንበት ነገር ማንም እንጫወትብኝ አልፈቅድም። እሱ ለጠገበው እሱ ለሚኖረው ኑሮ የሱ ቤተሰብ አሁን የመጨረሻ ጌም ነው። ከዚህ በኋላ መውጣት አለብኝ። ሁላችሁንም አመሰግናለሁ። በዛ በኩል ብላችሁ የምታለቅሱ እዚህ ቤት ማለት ነው ብትሞቱ አንብሮክ አትደረጉም። ሁለተኛ የኔ መድረክ ውስጥ አትገቡም። አልቅሱ። ድንኳን ጥላችሁ ብትሳደቡ ብምብቱ አልመልስላችሁ። አላቃችሁም። ዩዳቤን ለመግባት እንደገና መወለድ አለባችሁ። እንደገና መፈጠር አለባችሁ። እኔ ባደወይ የቦለኳቸው ሰዎችን አልፈታም ብያለሁ። ብዙዎችን አፈምሻለሁ። ብዙዎችን ህዝብን ለማንቃት ብዬ ነው። ኢቭን በእኔ ስዕብና በእኔ ደረጃ አይደላችሁ። ብዙዎቻችሁን የመድረክ አምጥቼ ያዋራኋችሁ ሰዎች አታልቅሱ። በቃ ተበልታችኋል። አሁን ታውቃለህ፣ ዘገየ ገብረ ጻዲቅ ማንም የሚሰጠው የለም። አክስሬዋለሁ። ቢሞት ሁለተኛ የሚያገኘው ነገር የለም። ለእኛ ግን ይሰጣል። እኛ ከማንም ጋር ግንኙነት እኔ ምንድን ነው በቃ እኔ ገንዘባቸው ነው ሴጋው። ሁለተኛ በቃ ሴጋውን አሳብጄ አጨልሌ አፈንጥጬው እዛ ጋር ገብቶ በማያውቀው ጭንቅላቱ በማይዘው ነገር እየተሟገተ ነው። ግራ ገብቶታል። ኦርቶዶክስ እያለ ይሻለው ነበር። አላወቀም። አፈንጥቼው አሁን የሚያደርገው ቁጡ ጠፍቷል። በቃ ምንም በቃ ቁጡ ጠፍቷል። ዳን ዮርዳን ቢካዝ ይኸውልሽ ህዝብ ባለው this is what I think እኔን መለሳለሁ ጨምሩ የዩዳብ እና እኮ የኔ ጊፍተሮች አንድ ናቸው። አይ ቲንክ ሀቀኞች ለዛ ነው መጫወት የለብንም። ቢሰጠንም እዚህ አንበሳ ቆይ አሁን አንበሳ ብሰጣቸው እነዚህ አይደግፉኝም ለእውነት ነው የሚቆሙት ነው የሚለው። አይ ቲንክ ሶ ሲሪየስ ሄዶ ስለዚህ አንድ አይነት በቃ ደጋፊ ነው ያለን። ጋይስ ሄዱበት። እሱ ሀቅ ነው። ታፕታፕ ኮፒ ሊንክ አድርጉ ጋይስ። ሁላችሁም አመሰግናለሁ። ሄዱበት አንበሳችሁ። በነገራችሁ ላይ አንድ ፌቨር ስሩልኝ። አንድ ከአማራ ሀቀኛ ልጆቻችሁ እኛ ነን ያለ የምትጠሩ ሰዎች አንፎሎ አድርጉኝ ፕሊዝ። ሚሊዮን መግባት ከፈለኩኝ ነገ እኔ ገዝቼ ሚሊዮን መግባት እችላለሁ። በረጅስቶ ታፕታፕ አድርግ። ምን ድሮ የሆነ አበባ ትሰጪ ነበር ዛሬ አይ ምን መሰለሽ በረጅስቶና ጆከር እናጠራለን እችን ነገር በቃ አሁን እኮ ይኸውልሽ አሁን ልክ አስገቢያቸው አንቺ ቤት እና በቃ ለቅሶ ነው እናት በቃ ሌላ እነሱ ቤታቸውን ከፍተው እናት በዚህ ወጣ ሚስት እንዲሆና ምናምን እንዲሆነ ምናምን ሌላ ምን አላቸው?
የራሴ መስራለ እንደዚህ የምትፈልገው ነገር መረጃ ካለ ለህዝብ የሚጠቅም ነገር ከሆነ አጋርጻቸው። እኔ ይኸውልሽ እኔ ዳስወር አይዱ አሁን እኔ የምትሰሩትን ብር አመጣለሁ። ጊፍተር አሁን ኔክስት ዊክ ደግሞ ጊፍተሮችን አመጣለሁ እስከነ ቤተሰቦቻቸው ሚስቷ ለምን በምሳሌ አንዳንዱ ሰው ሜሪን እንዳታመጣ ነው አይደለም ጂጂ እኔ እኮ ጂጂ ይኸውልሽ አነገልኝ ጂጂ አንቺ አሁን የፈለገ የፖለቲካ ልዩነት ቢኖር ሀቅ ለመናገር ምን መሰለሽ ጂጂ አንቺ እኮ ራስሽን ሆነሽ ነው እንትን የምትይው በሀሳብሽ ተስማማው አልተስማማም ራስሽን ሆነሽ ነው ያለሽ። የኔን ሀሳብ እኮ ብዙ የማይመችሽ ሀሳብ አለ እኔ ስለዚህ እኔ ነው ግን እኔ ከኋላ ማንም አይነዳኝም። ከኋላ ማንም እንትና አልሞከሩም አንቺ እንጂ አልሞከሩም ይሞክራሉ እኮ እኔን እኮ ዮዳ ምንም ችግር ሳይኖርባቸው ለመጣል ነው የሄዱት ጊፍተሮቹ። ለመጣል ብቻ ለመያዝ ይሞክራሉ። ለምን መሰለሽ ሂጂ አሁን አንቺን እኔ አሁን መጥተው አላዋጣቸውም። እኔ ትናገራለሽ ነገ ከነገ ወዲያ ህዝብን የሚጎዳ ከሆነ በትዝ ይላል በድሮ በዴፕ ስለሚያውቁ በቃ ፒኤልሲ ለእኔ 19 አንበሳን ያወረድልኝ አይደል እንዴ በፈራውን ስለሚያውቁ በገንዘብ የሚገዛ አይምሮ የለኝም በእውነትና በክብር እንጂ ጊፍተሮች ብታያቸው በውስጥ ስንት አንበሳ ወረደልሽ? ሁለት እስከምታውቅ ጀምሯል። ኧረ ልጆቼ አንድ እንዲያውም መልሼ የሰጠሁት ለሴጋው $1100 ጫማ የመጀመሪያ ብራንድ ጫማ የገዛለት ፍራውን የመጀመሪያ ብራንድ ጫማ አይቶት ማቆን ገዛለት አትላንታ። ደረዳሽ ለምን ለሴጋው ብር ምናምን ይሰጠዋል? ቢኮዝ ሴጋው ኢንፎርሜሽን አውጥቶ ነው የሚያወጣበት። ከዚህ በፊት ታስታውሻለሽ በሮዝ ምክንያት እኮ በአክሰረንት ስለዚህ ያውቃሉ። አሁን ሴጋው ይህ ማሙሻ የሚባል እዚህ ሲያትል የሚኖረው የኛ ጓደኛ ለሴጋው $4500 ነው የሰጠው። ለምን ቤቴልም ቤቲ እንትን እንዲሰድብለት ሃሽታግ ጋር ሂዶ ማነው ተምር ጋር የተጣላ ጊዜ ሄዶ አሳየ ራሱ መጥቶ ለዮናስ ብር መንሱር ነግሯል። መንሱር $500 ለዮናስ ሰጥቶታል ጫልቱን እንዲሰድብለት። ጫልቱን ጠየቃትኝ እኔ እንኳን ትቻ አሳየው ጫልቱን አምጪ ብር አላት። ጫልቱ አራዳ ናት በጣም የማያ የልጄ ልደት ነው እና ከላክሽልኝ መንሱር እንዞርበታለሁ አለ። $50 ነው የላከችልን ሰርተ ብላ ይኸው $50 ግን ለልጅ ግን የሆነ ጊፍት ታጥሎ ጠና $500 ነው እኔ መረጃም ጠና በጠና በኩል ነበር የሚላክለት። ኤማ ብር ይልቃሉ ይፈራሉ። ማን ነበር የሚልከው? ማን ነበር በኤማ በጠና የሚልከው? አደግ ፍራውድ ብልጥ ናት። ራሳቸው መጥተው እኮ ተናግረው አሁን ምንድን ነው እዚህ ሶሻል ሚዲያ ላይ እውቅና ካላችሁ እውቅናችሁን ለገንዘብ ልጠቀም ካላችሁ እኔ አሁን እንደዛ ባደርግ ለምን በባለፈው መጥቶ እኔን ተታረቀኝ? ለምን ይቅርታ ጠየቀኝ? እኔ እውነት ስለተናገርክ ነው አይደል? እውነት ስላለኝ ነው እንጂ አይችልማ። ቴዲ ሐዋሳ ዞረበት እንትና ዞረበት እኔ ብደረብ ያውች እንትን እንደሚል ላይ ደግሞ መጥቶ ይቅርታ ጠየቀኝ። ይቅርታ ስለጠየቀ አገባኝም ብዬ ቆሜያለሁ። ቴዲ ሱዳን እኔን እንዲከስ ሲያትል ድረስ መጥቶ ቴዲ እንቁርቲ መንሱር ጀማል ይኸውልሽ እኔ ምንድን ነው ለሀቅ ደምቆ እኔ የሰው ኢንፎርሜሽን አምጥቼ ህዝብን የማይጎዳ ከሆነ ዝም ነው የምለው። ሰው ሸርሙጣ የመሆን መብት አለው አያገባኝም። በገዛ ሰውነታቸው ህዝብን የሚጎዳ ከሆነ ላይ ማህበረሰብን የሚጎዳ ከሆነ ብቻ ነው መጥቼ የምናገረው። ለምሳሌ አሁን ፍራውን ማህበረሰብን የሚጎዳ ነገር ለሚያደርገው አዳሚ እየቀረበውን ሁሉ ከፈለገ ይጫወትበት፣ ምን አገባኝ። ህዝብን ግን እንደ ህዝብ የሚያጠቃ ልጅ አይደለም። በጣም የሚገርምህ ግን ይኸውልህ አሁን ለምሳሌ የተደረገው ነገር እውነት ቢሆን ኖሮ እዚህ ጋር እንድላቋርጥና እውነት ቢሆን ኖሮ ሰዎች ሄደው አብረው ነበር አይደለ ፓርቲ የሚያደርጉት። በጎቹ ግን እዚህ መጥተው እግዚአብሔር ናቸው
ይላሉ። አልጠማችሁም እንዴ? 40 ግራም አልጠማችሁም አይደለም? እኛ ጋር ናቸው ያላችሁ። ዱባይ ለምን አልሄደችም? ቤታዩ በዚህ ደረጃ የሚያከብሩላት ከሆነ ለምን እሷ እዚህ ቤቷ ብቻዋን ባዶ ቤቷን ጋይስ ደብል ነው። እኔ ካንዝስ ማለት ታውቂያለሽ የድሃ ከሚባለው ሀገር አለው። ግን ዋይ ለምን ዱባይ እንደዛ ተሰባስበው በፍቅር ከሆነ ለምን ነው ፍላይ የማታደርገው? እውነት ከሆነ እኔ ጂጂ ልደቴን ባከብር በአካል ነው እንጂ ማከብረው ቨርቹዋል በርቴ በቨርቹዋል በዚህ በቨርቹዋል ሰርጓንም እንደው ካገባት ያ ካገባችን በቲክቶክ ነው አትወጣም። ባሏ ግን ያ ልጅ ነው ያ ይሄ ዮናስ ያወጣው ልጅ ነው ዮኒ ማኛ ያወጣው ቦይፍሬንዷ አሁን የምትኖረው እሱ ነው። እንደዚህ አመዳ ምትኖሩ ነው ቦይፍሬንዷ ነው እንደ እሷም እኮ እንደዛ ነበረች። እሷም እኮ ክለብ ለክለብ እኮ ስሚ በየክለቡ እኮ ቂጧን የምትወዘውዝ የነበረች ልጅ እኮ ናት። አሁን እሱ ግን አመዳ ምለት ሲበዛባት ነው እንጂ ልጁ እሱ ደግሞ አመዳም ነው። በዛን ጊዜ አንቺ እኮ ከሰርጀሪ በኋላ እያየሽ እኮ ነው። ፊልተሩ ሸውዶች ነው እንዴ? ፊልተሩ ምናምኑ መኖር ነው። ከዛ ይቅርታ አድርጊልኝ። በዛን ጊዜ ነበረች ለእሷ ይሄ ነው እዚህ ጌቶ የምንላቸው ጌቶ የምን መንደሬ ነበረች። አሁን እኮ ሽጫዋን ፐቴንድ መንደሬ እንዳልሆነች እግዚአብሔር ይስጣችሁ የኢትዮጵያ ጊፍተሮች። አይስወር የብዙ ሰው ህይወት ሰው አስመሰሏት። ግን ችግሩን መሰለሽ ውስጡ ባዶ ከሆንሽ አሁን ኮንፊደንት የላትም። በመከራ ነው የቆመችው። ወፌ በመከራ ታውቂያለሽ። ኢማጂን እኔ አሁን ቦርጬን ምናምን አንቺም ጂጂ ዶንት ኬር በራስሽ ትተማመኛለሽ። እኔ አዶንት ኬር በራስ እሷ ግን አሁንም ራሷ ገና ለገና ውዶቼ ምንድን ነው ቀይረው እንዴ ያስጠላል እንዴ? ምንም እኮ ሰው እኮ ምንም አልተናገረም። በቃ ላይ በሃይምሮዋ ላይ ይመላለስባት አለኝ። ትንሽ ከ5 ቀን በኋላ ራሴን ላጠፋ ነው ደብሮኝ ብላ ትመጣለች። ደግሞ በሳምንት 2 አምሴሪየስ ላይ ቅድም ለካ እሷን ሰርፕራይዝ ለማድረግ እነ ጉቺ የወርቁን ወርቅ እየጠበቁ ተናዳ በቃ ሁሌ እኮ የኔን ነገር ማበላሸት ነው የምትወዱት፣ እኔ እኮ ሁሌ ነው የምትጠቀሙ እያለ እየሰደበቻቸው ነበረች። ተጣልተው ነበር እዛው ፊት ለፊት ፌክ ስለሆነ ፌክ ሪሌሽን ያላቸው። ይህን ነገር እኔ ብጠላቸው ነገ ከነገ ወዲያ ጭንቅላታቸውን አማቸው ራሳቸውን ቢያጠፉ እናንተ ከታችሁ ናችሁ በጎች አይኖ እንደምትረሳቸው። ስንት የረሳችሁ እነንትን የታሉ የአማራ ታጋይ ብላችሁ ስትከታተላችሁ ነበር። ስለ ሻለቃ ውባንተ ማን ያወራል ታዲያ? ውስታንቱ የእስር ቤት ነው ያለ። አውርታችሁ አታውቁም። ለእናንተ እንደዛ ድምፅ ይሆንላችሁ። የአርበኛው መሳፍንት ልጅ ገደላችሁት ራሳችሁ። ምንም እኮ ይረሳል። ናሁም ሰና ያላችሁ ረሳችሁት። የተረሱ ስንት አክቲቪስቶች ጠፍተዋል። መሀረግ የት አለ? መሀረግ የት ነው ያለው? ስለማድረግ ያስባሉ። ፌክ ነገም እነዚህንም ተጠቅመውባቸው መጨረሻ ህይወታችሁን አትርፉ እያልኳችሁ ነው። ህዝብ እየተጠቀመባችሁ ነው። ህይወታችሁን አትርፉ። እነሱ ወሬ ነገር ላይፋቸውን እየኖሩ ነው። የሚያሳዝኑት እነዚህ ናቸው። ህይወታችሁን አትርፉ ነው። ይኸውልሽ ለዚህ ህዝብ መታገል ማለት አትታገሉ። ለአማራ ድምፅ አትሁኑ። ለኦሮሞ ለትግሬ እያላችሁ ጊዜያችሁን አታጥፉ። ተስማምተው ነው የሚሰሩት። ዱባይን ተመልከቱ። ዱባይ ፋኖ አለ፣ ቲፒኤልኤፍ አለ፣ ብልጽግና አለ። እዛ ግሩፕ ውስጥ እጅ ለእጅ በህዝብ ነው የሚነግዱት። ስለዚህ እዚህ ጋር አብዛኞቻችሁ ስለሚከፈላችሁ ነው። ባተወይ ጂጂ አንድ የማታውቁት ነገር አብዛኛው ሶሻል ሚዲያ ላይ የሆነ ፖለቲከኛ ነኝ፣ አክቲቪስት ነኝ፣ ጋዜጠኛ ይከፈለው። ተቀባይ ነው። ተቀባይ አሁን እኮ ይሉላ እንዲህ በደልን እንዲህ እኮ ይላሉ እነሱ እዚህ ቁጭ ብለው። እኔ ባንክ ማናጀር አለ $1000 ሰጣቸዋለሁ ይላሉ። እኔ አንዳንዴ ግድንግጥ ነው ብለው እንደዚህ መድኃኒዓለም ግርም ይለኛል። ይሄ መሄድ አለብኝ። መልካም ቴንኪው ነ ምንም አልሳቀቅም። ለምንድን ነው የምሳቀቀው? ለእናንተ የሚገባችሁ መቼ እንደሆነ ታውቃላችሁ? በራሳችሁ ሲደርስና ነገ ውርደት ቅሌት መዝገብ ውስጥ ሲገቡ ይሄ
ግልጽና አጭር ልጁ የተናገረው በነፃ አይደለም። እዚህ ጋር መኒ ወሽ እየተደረገ ነው ስተባሉ መኒ ወሽ መኒ ወሽ ሲባል ተቃዋሚ ብቻ አይደለም። ከብልጽግና ፓርቲም አሁን ለምሳሌ እንደ እንቁርት ያለችው በባለ ሀብቶች እየተመረች ባለ ሀብቶችን አታክ ታደርጋለች። በባለ ሀብቶች እየተመረች ማለት ነው። ባለ ሀብቶችን ስደድ ብለን በተለይ ዲያስፖራው ተብሎ ደግሞ የምታደርግ እኮ አለች እኮ ይሄ ያልገባችሁ ግን እንጂ ምን ነው ነፍሴ ጠፋሽ። ይሄ ማለት እናንተ ያልገባችሁ ያው ጠምዳችሁ ስለያዛችሁ ነው። አንድን ነገር ከያዛችሁ አታምኑ። ያ ነው ችግራችሁ እንጂ ብልጽግና ፓርቲ አገቢ የምናታጫሉችኝም የፍራግመንት እየቀነሰ ነው። አገቢ ኩኗ ምን እንጫወተናች እና ጠምዳችሁ ስለያዛችሁት ነው እንጂ እሱን አንድ ነገር ልንገራችሁ። እሱ አሁን የሆነ ስለ አንድ ሰው ነው የሚያወራላችሁ። ስለዚህ ደግሞ በኩል ደግሞ ሌሎች አሉ። ኦኬ ሀገርን እየዘረፉ ሴትን እያስቀመጡ ብዙ ነገር እያደረጉ እነሱ ግን ደብቀው ነው የሚያወሩ። ሌሎቹ ደግሞ በግልጽ ያደርጋሉ። አንዳንድ ደግሞ ግልጽ እንደዚህ አይነት ነገር አለ እና ጋይስ የሀገራችሁ ገንዘብ ነው ይችላል። በዚህም በዛም የሀገራችሁ ህይወት ነው እየጠፋ ያለው ገንዘብ እየተበዘበዘ ያለው እና በተቻለ አቅም ለመብታችሁ ኦኬ ሀገር ምን አባሻ ሀገራችን የሚበላ ነገር ምናምሽ የሚበላው ይበላል። ወተቱም እኮ እኔ ጋር ነው ያለው። ዩዳብዬ በእናትህ ያመጣቸው በጎች ውጡ ተብላችኋል። ውጡ። እኛም መጫወት ነው የምንፈልገው። ኦኬ መጫወት መጫወት ነው የምንፈልገው። በጎች ብትወጡልን በመድኃኒዓለም እኔ አሁን እናቴ ብርድ እያስቸገረኝ
ምጅም ጭንቅላቴ ንጹህ እናንተ ደግሞ ይናገራል እንደ እንደዚህ አይነት ሽለላሽ እናንተ ሽምታ አይነሽ ለአንቺ ደግሞ 40 ኪሎ ገብስ። አዎ እኛ ግን 40 ኪሎ ገብስ ብቻ አይደለም ደግሞ የሚገርም ነገር ወርቁ ከሚመረትበት ሀገር ወለጋን ተባለ ስጦታ ከሚሰራ ሰው እቀበላለሁ። ልክ ነሽ። በእናታችሁ እናታሞች ይልቃል ወደ መጽሐፍ ያለ ሰውዬው እናቴ አይድል እኔ እንደው ይሄ ምድረ ደሃ የደሃ ዘር በሙዚቃ ይመጣናለት አጥፎ እንግዲህ ለነገሩ ወርቅን አይቶ ያደገና ወርቅን ሳይ ያደገ ልዩነት አለው። ለዚህ ነው ለዚህ ቁጭ ብለን የሚዩት ራሱ ስልችት አልሻለ ሄዱ በቃ ረሳ። ይሄ ደግሞ እዚህ ላይ
እዚህ ላይ ያላችሁ ሰዎች ምንድን ነው የምታደርጉት? በመድኃኒዓለም አይ ጂጂ እንዴት ነሽ? ወይ እንዴት ነሽ? ሳምሪ የለችም እንዴ? እኔ እንጃ አላየኋትም። አለች ዛሬ እረፍት ናት። ዛሬ የለችም። የት ሄደ? ተኝታ ይሆናል። ወጣች መሰለኝ። ኧረ ነበረች እንዴ? አሁን ላይ ትሆናል። ኤኒዌይስ ትጫወት ነበረ ከእንትና ጋር ከማነው ስሙ ልጁ ዳንኤል ጋር ትጫወት ነበረ። ይህም ደግሞ ሪኮርድ ያደረኩኝ ነው ነገ ስለምታለቅሱ። እኔ ደግሞ በዚያ እንዲመሰቅ ከጀመርኩኝ በስመ አብ እስቃለሁ። ከወር በኋላ እንስቃለን። በጣም እንስቀው። እዛ ሳቃችሁ እንዳትሉ። አሁን እኮ ይሄ ምልሽ በጣም ቀላል ነገር እኮ ነው ማስተዋል። አንድ ሰው ሲያወራ ምን እያለ ነው ብሎ ራሱ ቁጭ ብሎ ማሰብ ይቻላል። ባታምየው ራሱ የሆነ አይዶን ነው እስከ ስምንተኛ ክፍል ያቋረጡ እስቲ ውጡ። ወርቅም ተሰጥቶ መቀመጣቻ ናችሁ ሸተታችሁ እዛ። እኔ የሚገርመኝ እዛ ሲጨፍሩ በጣም የሚያስቀው አሁን እኛ ወርቅ የለንም፣ የደሃ ቤት ነው። ግን ያላችሁት እዚህ ነው። ወርቅም ተሰጥቶ ተጨፍሮ ምን ተብሎ ሸተተቻችሁ መሰለኝ ንግስታችሁ። ከዛ መታችሁ እዚህ ይህንም ስጦታ ልታረጉላት ነው። ሄዱልን በእናታችሁ ሄዱ። ገማችሁ እኔ ለቃ እናንተስ ምንድን ናችሁ? አሁን እዚህ ምን ታደርጋላችሁ? ሄዱ የሚጨፈርበት ቦታ ሄዱ ማሳጨፍሩ እዚህ ምን ታደርጋላችሁ? እሱም ለመጨፈርም አልቻለም። እንግዲህ ምን ይደረግላችሁ? ሰው አንዳንድ እኮ የሰው ልጅ ገዱ ራሱ እኮ ይበቃል። ብትሰበሰቡ አታምሩ። 30 ሺህ ብትሞሉ ምን እችን እፍኛ አትሞሉ። አሁንም በቃ መልሳችሁ እዚሁ ናችሁ ያላችሁ። በየቤቱ ሄዳችሁ እንዲህ ከሆነ ኦኬር እስቲ ንገረኝ። ኦኬር እኔ በጣም ነው የሚያሳዝነኝ አንዳንዴ። በጣም ነው የምትሸቱት። እኛ ጌማችንን እንጫወትበት በእናታችሁ። አያጅቦ እና ሰላም በለኝ። ጂጂ ግን ለምንድን ነው አያጅቦን የማታስተዋውቂኝ? ኧረ ተዋወቃት። እኔ ግን ጂጂ የሚመስለኝ አሁን ብዙዎቹ አረብ ሀገር ምናምን ነው ያሉት እና አንዳንዴ ብቻሽን እንዲህ ምድረ በዳ ላይ እንዲህ በረሃ ውስጥ ሆኜ የሆነ አንድ የሚያደርግሽ ነገር ትፈልጊያለሽ። ብቸኝነት የሆነ ሴንስ ኦፍ ቢሎንጊንግነስ ይፈልጋል። ይሄ ስለ ካልት ሰምተሽ ታውቂያለሽ? እንደዚህ ሰዎችን እንዲሰብስበው እንደዚህ አንድ ሃይማኖት የሚፈጥሩ ሃይማኖት ስልሽ የሆነ ለአንድ ዓላማ የሚቆዩ አሉ አይደል? ለምሳሌ አሁን ለተወሰነ ነገር ለምሳሌ ነጮቹ ኬኬኬ ምናምን ታውቂያለሽ አይደል? ይሄ ጥቁሮችን የሚጣሉ ጥቁሮች በዚህ ናቸው እንደዚህ ናቸው ብለው እነሱ ነው ብሬን ዋሽ ነው የሚያደርጓቸው መጀመሪያ። ከዛ በኋላ መቼም ከዛ ውስጥ አይወጡም ሰዎች። ሳምሪማ ዛሬ የወረደላት አንበሳ የወረደላት በስመ አብ ኧረ በስመ አብ አይገሹም። አይ አላየሁኝም ነበር። ቀደም አይቻልም። የት ሄደች? ሂሩማ እዛ ናት እኮ ተበልተሻል። ሂሩ የለችም። ምንም አታጣቅም። ሌላ ሰው ትፈልጋለህ። ይኸውልሽ ጌታ ሆይ ተመስገን። የሰው ስቶሪ ነው የማና ሳምሪና ልጇ ዛሬ ወይ አዳምዬ ወረደላት።
አይኖ ጂጂ በቀደም እኮ አንቺ ስትጫወች እኔ እዛ ነበርኩኝ እኮ ሳምሪ ጋር ነበርኩኝ። አንቺ እዚህ ሆነሽ እሷ ጋር ዛሬ እንዲህ ወርዷል እያልኩ ስነግርሽ አልነበረ? በለው አንቺ የመጡት ጊፍተሮች እየመጡ ተመለሱ ሲሰጡ፣ ከዛ በኋላስ በርቺ አይዞሽ አለን ምናምን እያሏት እየጻፉላት ነበረ። አይ በጣም አይቻቸው ማላቃቸው 40 ምናምን ሌቭል ጊፍተሮች ነበሩ እና ኮሜንት ሲያደርጉላት ነበረ። አይዞሽ ምናምን በርቺ አለን ምናምን እያሏት ነበረ። እና አሁን ሰው የሚመስለው የሆነ አይ ዶንት ኖ አይ ነገሩ ባላወራ ይሻላል። ያው ጂጂ እንትን ያለሽ ኖ እኔም እያልኩኝ ያለሁት አሁን ቅድም ሲወራ የነበረው እንደዚህ ስለ ጊፍተሮች ስለ ሀገር ተዘረፈ ምናምን ሲባል ስለ ጌሙ ነው የሚመስለው ሰው፣ ስለ ጌሙ አይደለም። በሌላ በኩል ስላለው ነገር ነው ሲወራ የነበረው። ኤኒዌይስ ግን ውጡ፣ በቃ ውጡ። እንሰራላችሁ። አረ ጨርሽ በሪውን እኔ አወራን አልችልም። ስለዚህ ቅርብኝ የሚመስላቸው ዝም ብሎ በቃ ብትወጪ ከዚህ የበለጠ ብታገኝ እኛ ይለፍላቸው፣ ማንም ሰው ደስ ይለናል። ምታስጠሉት እናንተ ናቸው። በቃ የሁላችሁ ጊፍት ምንድን ነው? ጌም እኮ አሁን ቲክቶክ ስራ ነው በትክክል ሲሆን፣ ሌላ ከጀርባው ሌላ ነገር ከሌለ ሁሉም ይጫወት፣ ሁሉም ገንዘብ ይስራ። ግን ከሀገር እየተዘረፈ መኒ ሎንደር የሚደረግ ከሆነ መኒ ዋሽ የሚደረግ ከሆነ ዳሳኔሽ ነው። ስለሱ ገባን መንግስት ራሱ ዝም ብሎ ያባላና ለዚህ ቁጭ ብሎ ወይ በስነስርዓቱ ደህንነቱ ላይ ሰራ ወይ መጀመሪያ ራሱ ይሰጣል ገንዘቡን። ከዛ በኋላ ሰጥቶ የሚያባርር መንግስት ደግሞ ይህንን ያየሁት ገባች። ራሱ የሰጠው ገንዘብ ነው። እኛ ምን አገባን? አንዳንዴ ስታስብ ምን አገባኝ እኔ አልዝረፍ፣ ሀቄ ልውጣ ለሀገሬ ገብቶሻል። እኔ አልዝረፋት ያችን ሀገር እኔ ሀቂ በቃ ሀቁ አይለፍብኝ የዛ ሀገር እንጂ ድህነቱ እንደሆነ ፈቅዶ ነው ይህ ህዝብ ድሃ የሆነ። እኔ ደግሞ የሚያሳዝነኝ ሄደ የሚታገለው ሰው ያሳዝነኝ። በተለይ ምሁሩ በቃ የራሱን ህይወት በየትኛውም ዓለም ላይ እንኳን ምሁሮቹ አይደለም ደደቡ ሄዶ እየሰራ እየኖረ ነው። ሄዱ ምታያቸው እኮ ታጋዮች እኮ በአማራ ብትይ፣ በኦሮሞ ብትይ፣ በትግሬ ብትይ፣ በሲዳማ ባህድያ ጀግና የሆኑ ናቸው። ጫካ ደደቡ ፈሪው የኔ ቤጤ ወዜ ነው ያለ እና እነሱ ሰዎች ያሳዝኑናል። አሁን እዚህ ላይ የምታያቸው በመቀደም ልክ ይችላል ሼር ያረግሽ አውስትራሊያ ፒኤችዲ ነው ምናምን የሰራ ነው ያልሽ አሁን እሱ ያሳዝንሽ። እንደዚህ አይነት በቃ አይወሩ ብሩህ ሆኖ አሁን በቃ ለዚህ ትውልድ ላይ ምን እንዳልኩ ታውቂያለሽ? አሳዘነኝ። አሁን የሁላ ልፋት የሁላ ጩኸት መልካም እህቶችን ለመርዳት በብዙ ነገር ነው እንትን ያለ የሚሳተፈው እና ግን ያሳዝነኛል። እሱ እኮ እንትን ነበረ ነበረ ነርስ ነበረ እኮ ሚድዋይፍ ነበር። ትችት የሚለኝ እንደሆነ ታውቂያለሽ? ሳስብ እነዚህ ሰዎች ያሳዝኑኛል። መኖር ይችላሉ። ሉክስ ሲሆነ ኑሮ መኖር ይችላል። ኧረ ተይ ነይ ግቢ ግን ተይ እኮ ናቸው። ተይ ነይ ግቢ እና ተይ ወይኔ ምልተኝ አገሬ ሰው የለም የሚጫወት ሰው ደግሞ ጠፍቶ ምን ሆኖ ነው? አይ ዶንት ኖ ጊፍተር ሰው ጌመርም ራሱ ጠፍቷል። የለም አይ ትንሽ ጭራሽ እኔ ልረፍ ያለችኝ። እሺ እኔ ልረፍ ግን ነገ እንዳትጠይቂኝ ለምን ጋላሪ ወረደ ብለሽ። እኔ ተኛለሁ፣ ችግር የለብኝ እንደትኛል። እንዲያው ግን ጋላሪ ለምን ወረደ እንዳትዪ። እኔ ሰው አላልኩኝም። ሰው አለኝ 650 ከበፊቱ የበለጠ። እኔ ችግር የምንለው ጌመር የለም ያልኩት። አስተካክልሽ አዳምጪኝ ቆንጆ። የት ነሽ ያለሽው አንቺ? ሄዱ እኔ ነኝ የማርከቡ ሀሚታ ማርከቡ እኮ
አናደሽኝ። ኤንትሪ መብራት ሲኖርበት ጭራሽ አጥፍተሽ ቢሆን ሁለት ብቻ በርቱ። ግን ምን ስታደርጊ ነበር? እኔ ቀደም ወደ ጂም ሲሄድ ነበር ገብተሽ አየሁሽ። ሽማን የሚሰጥ የለም እዚህ ብንለው ወሬ የሚያበዛ ብቻ ነው ያለው። አልተጫወትኩም። አሁን እኮ ነው የገባው ማለት ከመሸ ነው የገባሁት። አይቼሽ ነበረ እኮ አይቼሽ ነበር እኮ አልነበርኩኝም። ዛሬ ሀሜታ ጂጂ እንትን ነበረች ጊፍተር ነው። ኧረ እባክሽ የት እኔ ራሴ እኔ ላስታውሳት ብዬ አስታውሳታለሁ። ሄዳ ስንት አንበሳ ነው የወረድሽው? አንድ የት ነበረች ዛሬ? የት ወይኔ ያው ዛሬ ነበረ ጌሙ። ራሴ እግዚአብሔር ሰው ግን አልነበረ። ወይኔ ብትኖሪ ግን ሰጪ ነበር አይደል? ያው አላልኩሽም? ዛሬ ነገርኩሽ። ልጅ እኮ በጣም እኮ ነው የሚግባባው። ትናንት ነበር አብረሽ ነበርሽ እኮ ከእንትን ከቲክቶክ ላይ ካሉ ሰዎች አንቺ ነሽ እንጂ ኖርማል ሰዎች። እኔ ደግሞ መድኃኒዓለም የምንምልሽ ባንክ እምቢ ብሎኛል። እንትን ይዘውታል። ሁለት አንበሳ ያለቀምሽ ካርዴን አውጥቼዋለሁ። ያ እንደ ሁለት አንበሳ ኢትስ ኢናፍ። ቢኖር ብዙ ሰው ይሰጥ ነበር። በጣም አሪፍ ጓደኞች አሉት፣ ግን አላየኋቸውም። እሱ ግን ጌም አይጫወትማ። አይጫወትም ግን አልተናገረም ይመስለኛል። አልተናገረም። አንድ ሳምንት አይቃ ነው እና የሚጫወትበትን ደግሞ ለእንትን ለእርዳታ ነው የሚሰጠው። ያ ሰጠ ብሏል። ግን ያሰብኩት ምንድን ነው ለሆነ ሰው አዲስ አበባ ውስጥ ይሰጣል ብዬ ነው ያሰብኩት እንጂ ለሊቢያ አልነበረም። ከዛ በመጨረሻው በሰርፕራይዝ ላደርጋችሁ ነው አለ እንለዋለን። አሁን እንትን ያለውን የተጫወትኩትን ገንዘብ አመሰግናቸዋለሁ ወደ ሊቢያ ይዋቃለሁ። ገብቶኛል። ግን ሊቢያ መሰለኝ እኔ መሰለኝ እንትን መሰለኝ አዲስ አበባ። ወይኔ አሪፍ ልጅ ነው። እግዚአብሔር ይስጥን። አዋጡ ምናምን እያልኩ ነው ጓደኞቹን እያሰባሰበ ምናምን። ዋው ግን በጣም አሪፍ ጌም ነበረ። ልዩነቱ ላይክ 200 ሺህ ምናምን ነው ልዩነቱ። ይበልጣል ያሸንፋል ብዬ ነው። በደብል ምናምን ሆኖ 200 ሺህ ምናምን ኮይን ነው ልዩነቱ። ተፎካክሯል በጣም መጀመሪያ ሰጥን ላሰጥ ኦኬ። አይ አሪፍ ነው። ፉክክር ካለውም ደስ ይላል። በአንድ በኩል ብቻ ሲገባ በአንድ በኩል ባዶ ሲሆን ይደብር ነበረ። ፉክክር ያለው ጌም ደስ ይላል። አላየሁትም። አይገርምም? ጭራሽ አልነበርኩም ቲክቶክ ላይ። ኦኬ ያስወጣው ጨርቆስን ጫውደን ኧረ ውጡ ሳብላችኋል እኮ በቃ። ጂጂም ልተኛ ነው። ሀሚታም በኋላ ዛሬ ሙድ የለኝም ጂጂ። ጨርቆኛ ነው የገባሁት። 2 ሰዓት ተኩል ነው የሰራሁት። 2 ሰዓት ተኩል ብቻ? ኧረ ብቻ 2 ሰዓት ተኩል ብቻ አነሰች ጂጂ። 8 ሰዓት ብትሰሪ መለከኝ አይ ሰማዛማ አልሰራም እንዴ ኮይና ተልኮረች እኮ እንደ ስሜ ኤስኤዲኤ ልብሶቿ ናቸው የሚያስቁኝ እና ከኋላ የምታረጋቸው ነገር ልክ እንደ ግን የጀንገር ኩኝ ነው የምትመስል እኮ ምናምን እንትን አበባ ምናምን ታበዛለች። የጀንገር ኩኞች የሉም? ያ ወዳለሁ አበባ በተርፍ ላይ ምናምን ወዳለሁ። ሚኒንጋቸውም ደስ ይላል።
እነሱ ነበር ማታ እንገባለን ብለው ነበር። አይዶን ነው። ኦኬ እኔ ማንንም አንቺን አየሁ መጣሁ ይስገባ እና ካሉ ተጫዎች ከነሱ ማንም የለም። እውነትሽን ነው። ልተኛ እባክሽ። ማንም የለም እና ወይ ደግሞ ጠዋት ነው እነሱ የሚገቡት። አይ ስጡኝ እንትኔ ሙሉልኝ፣ ፍራግመንቴ ሙሉልኝ። ስንት ገባው? ቢአይስ አሁንም ቢአይስ ላይ ነኝ ያለሁት። አሁንማ ቀጥናልሽ አሁንልሽ ልንገርሽ ጂጂ ልሽ መጫወት ያለብሽን ሰዓት ልንገርሽ። አሁን ከዚህ በኋላ 21 ሰዓት ነው ያለው። አይደለም መጫወት ያለብሽ ማታ በኢትዮጵያ ማታ አይደለም ጠዋት ነው እስከ ማታ ድረስ ኖ ጠዋት እስከ ማታ መጫወት ያለብኝ። ልክ ማታ ላይ እኮ ይበራል። አሁን እኮ አልበራም፣ ጠፋ በቃ። ጂጂ በቃ አልገባሽም ማለት ነው። ስለዚህ ፍራ መጨረሻ ጊዜ ላስረዳሽ ይልሽ። አሁን አፕዴት ካደረገ 1 ሰዓት አለ። ሁልጊዜ አይጽፍልሽም። ሁልጊዜ በአንቺ ሰዓት ላይ አሁን 1 ሰዓት ነው አንቺ ጋር 1 ሰዓት ከ14 ነው። ገባሽ? 12 ሰዓት ላይ ነው አፕዴት ያደረገው። ስለዚህ አፕዴት ከማድረጉ በፊት ገብተሽ ማታ 12 ሰዓት 1 ሰዓት 2 ሰዓት ትገቢና እስከ 6 ሰዓት ድረስ አፕዴት እስኪያደርግ ድረስ ትጫወቻለሽ። ግን ከጠዋት ተጀምረው ነው የሚሻለው። እየጨመረብሽ ይሄዳል። እንደዛም ኦኬ ከጠዋት ጀምሬ እስከ ማታ ብጫወት አልደርስም። እሱማ ይልሽ በ1 ደቂቃ የሚሰጥ ቢገኝ በብዙ ሺዎች። እሺ ስጡኝ። አሁን ብትሰጡኝ ነገር ኦልሬዲ እሄዳለሁ። 21 ሰዓት ነው አፕዴቱ። 21 ሰዓት ከ1 ሰዓት በፊት ነበር። አሁን ከዚህ በኋላ 21 ሰዓት አለው። 21 ሰዓት አለው። አሁን ከዚህ በኋላ ቢሰጥ እየጨመረ። ስለዚህ አንቺ ማታ እንደገባሽ መጫወት ነበረብሽ። ወሬ ለምን አወራሽ? ተጫውቻ ለሚሰጡኝ አጣው እንዴ ተጫውቻ ደሃ ብቻ አይደለም። ስጡኝ እስቲ ታፕ አድርጉና ማታ ደግሞ ቻው እየተገኘሽ ምንድን ነው ሼር ያደረግሽልኝ? ወይኔ እንትና መጣ፣ ቻኮ መጣ። ከዛ ቻኮ መጣና ገዝተን እኔ ደግሞ ቻኮ ነኝ ይለኛል። እኔ ደግሞ ርስት አድርጌው ማነው ቻኮ መጣ ነው ቻው እያልኩ ነው አልኩት። ከዛ ገዝተህ ላክ